ሰላም ወገኖች እንደምናችሁ ደህና ናችሁ ወይ? አበበ ነኝ ተመልሼ መጥቻለሁ። አሁን እኩለ ሌሊት ነው። ትንሽ መተኛት እንቅልፍ ስለነሳኝ ነው የሀገራችን ጉዳይ ይሄንን ላቀርብ የተነሳሁት እና እኔ በአጠቃላይ ዛሬ በአብይ አህመድ እይታ ነገሮች ምን ይመስላሉ? በሱ ጫማ ውስጥ ባደርግ ራሴን ምን ይመስላል ህይወት? ለምንድነው ይሄ የሚያደርገውን ነገር የሚያደርገው? ዙሪያውን ባለው በኢትዮጵያ ዙሪያ ደግሞ ያለው ምንድነው? በውስጧስ ምንድነው? እሱን መረጃ አድርጎ ካገኘሁት ከተረዳሁት ኢንፎርሜሽን ፊልተር አድርጎ ለዚህ ማቅረብ ቀላል አይደለም። እኔ በተረዳሁት አቅም ለማቅረብ የምፈልገው ይሄን ነው እና የምሰራባቸው ሁለት የፒስ አድቮኬሲ ግሩፖች አሉ። አንዱ ኢትዮጵያን ሃርትስ ፎር ፒስ፣ ሌላው ደግሞ አፍሪካን ሃርትስ ፎር ፒስ ነው። ቀደም ባሉት ቪዲዮዎች ውስጥ እንደተነጋገርነው ሰላም በወረቀት ተጽፎ አይረጋም። በዛ ላይ የሚመጣው ልባችን ላይ ሲጻፍ ነው። አንዱ ደስ የሚለኝ ሰላም ቀለም ነው። ልባችን ደግሞ የወርቅ ብራና ነው። ሰላም እንደዛ መሆን አለበት የሚጻፈው። ሰላም ለማምጣት ደግሞ እውነት መነገር አለበት። እውነት ላይ ያልተመሰረተ ሰላም አይሆንም። ዛሬ እንግዲህ ይሄን ሪኮርድ ሳደርግ ቀኑ ፌብሩዋሪ 18 2026 ነው። ሰዓቱ ወደ 2 AM ሊሆን ነው። 1 AM እና በአጠቃላይ ከወቅቱ አሁን ካለው ሁኔታ ጋር ላያይዘው። ምክንያቱም አሁን እየሆነ ያለው የሁሉንም እስከዛ ድረስ ተጠራቅሞ የነበረውን ያመጣል። እኔ ዜና ዘጋቢም አይደለሁም ምናምን፣ ግን እስኪ ኪ የሆኑ አሁን በቅርብ እንኳን ያየናቸው ነገሮችን ነኝ። አንደኛ የወቅታዊ ሁኔታ በኢትዮጵያ ውስጥ ማለት ነው። በኢትዮጵያ ያለው እጅግ አስገራሚ ውጥረት ውስጥ ነው የምንገኘው። ምንም ያ እንትን የለውም። በዚህ ወር እንኳን ያየናቸው የትግራይ ጦርነት እንደገና ተመልሶ ወደ ግጭት መግባት፣ እንደገና የኤርትራ ሁኔታ ደግሞ የካቲት 10 11 የሚያከብሩት በዓል ላይ የኢትዮጵያን ሰንደቅ ዓላማና የኢትዮጵያን መሪዎች ምስል ማራከስ የታየበት እና ያ ሁኔታ በጣም ይረብሻል። እኔ ሻዕቢያ ኢትዮጵያን ይሄን ያህል ወይም ኤርትራ ወይም ኤርትራኖች ኢትዮጵያን ይሄን ያህል ይጠላሉ ብዬ አልገምትም። አንዳንድ ጊዜ ወንድሞቻችን ናችሁ ምናምን ስንል አንዳንዶቹ በጣም የሚያከሩት የምን ወንድም ነው የምታወራው? በጣም ጸያፍ በሆነ መልኩ መልሷቸዋል። ይህን ያህል ጥላቻ ያላቸው አልመሰለኝም ነበር። እና አሁንም ቢሆን የኤርትራ ነገር ወደ ጦርነት ሊሄዱ ገና አልጨረስንም ባይ ናቸው በጥላቻቸው እንዳየሁት። ቀጥሎ ደግሞ የአማራና የኦሮሞ ክልሎች ራሱ ህወሓት ከኤርትራ ጋር እንደዛ ግንኙነት መፍጠሩ ይህን ያህል ጥላቻ ላላቸው ለኃይለ ሥላሴ፣ ለመንግስቱ ኃይለማርያም፣ ለመለስ ዜናዊ፣ ለአብይ ለራሱ ይህን ያህል ጥላቻ ካላቸውና በእያንዳንዳቸው ስርዓት ውስጥ ያንን ስርዓት ለማፍረስ እጃቸው ያለበት ከሆነ የችግሩ ምንጮችም እነሱ ናቸው ማለት ይቻላል። በኤክስቴንሽን እስካሁን ድረስ ማለት ነው። እና ያንን አሁን የድል በዓላቸውን ሲያከብሩ ካደረጉት ነገር ላይ
በጣም ነው የተሰማኝ። በሁለተኛው ደግሞ በጣም እንቅልፍ የነሳኝ የግብፅ ከበባ በእውነት ስትራቴጂው ሲታይ የስትራቴጂክ ኢንሰርክልመንቱ ሲታይ በጣም አስቸጋሪ ነው እና ግብፅ በህዳሴው ግድብ ዙሪያ ኢትዮጵያን ለማቆም በዲፕሎማሲውም በወታደራዊም ሁኔታ ከባድ ነው ያለችው እና የወታደራዊ ስምምነቱን ከሶማሌ ጋር ስናይ፣ ከሱዳን ጋር ስናይ ኤርትራማ ነምበር ዋን ናት። ጅቡቲንም ስንጨምር አሁን ደግሞ በኬንያ እና በሌሎች የናይል ተፋሰስ ሀገራት ላይ የገንዘብ ድጋፍ እያደረገች ሌሎች አፍሪካ ሀገሮችን እንደ ዩጋንዳ፣ ኬንያ ያሉትን በገንዘብ ድጋፍ በመግዛት ከኢትዮጵያ ሊነጥሉ እየሞከሩ ነው። ደቡብ ሱዳን ጨምሮ በወታደራዊ ሁኔታ ሶማሌ፣ ኤርትራ፣ ሱዳን፣ ኢጅፕት አሉበት ማለት ነው። በገንዘባቸው የሚገዟቸው ደግሞ ደቡብ ሱዳኖች፣ ኬንያዎች፣ ዩጋንዳዎች። ይሳካላቸዋል አይሳካላቸውም አላውቅም። ደቡብ ሱዳን የሆነችው ነፃነቷን ያወጀችው በኢትዮጵያ ነው። ኬንያዎች ጋር ስንመጣ በኦሮምኛ እዛ ኦሮሞ ወደ ሰሜኑ ኬንያ አካባቢ ያሉት ኦሮምኛ ተናጋሪዎችን ለመረበሽ ሞክሮ ነበረ በአንድ ወቅት ሸኔን በመጠቀም እንደሚባለው እንደ ሪፖርቱ። ማስረጃ አለ ሆይ? ከሪፖርቶች በስተቀር ሌላ ነገር የለም። ግን ነገሮች ነበሩ፣ ግጭቶችን በየጊዜው ይኖራሉ። ስለዚህ ኬንያም ራሷ የኢትዮጵያን የአሁኑ ፕራይም ሚኒስትር የምታይበት አንግል ትንሽ በጥርጣሬ ነው። ስለዚህ ግብፅ ሊሳካላት ይችላል ብዬ አስባለሁ። እና ምንም ይሁን ምንም አሁን ኢትዮጵያ ላለችበት፣ አገራችን ላለበት፣ ህዝባችን ተደቅኖበት ላለው አደጋ፣ ችግር፣ ረሃብ፣ ሁሉም ነገር የማያሳስበው ኢትዮጵያው ካለ ታድላችኋል። ምን አይነት ፍጥሮች ናችሁ ነው የምለው። በእኔ በኩል በጣም ነው የሚያሳስበኝ፣ በጣም ያሳስበኛል። እና ዛሬ ይሄንን ስጽፍ በጠቅላይ ሚኒስትር አብይ አህመድ ጫማ ውስጥ መሆንን በማሰብ ነው። እስኪ ላስበው፣ የፈለገውን ልጥላው፣ እስካሁን ድረስ ያደረገው ነገር ይቅር የማይባል ነው። እስኪ በእግሩ ስር ላድርግ ራሴን ብዬ ሞከርኩ። አንዳንዶቻችሁ ይሄ ወዴት እየሄድክ ነው? ብልጽግና ሆንክ ምናምን። አይደለም። አንድ ሀገር መሪ ጠቅላይ ሚኒስትሩ በየቀኑ የሚገጥሟቸውን ከባድ ፈተናዎች ለማየት መሞከር የዛን ቦታ ምን ያህል ክብደት እንዳለው እሱም በቀላሉ አይቶታል። ሌላውም የሚመጣው በቀላሉ እንዳያየው ነው። እንዳንድ ሀገር መሪ በእውነት ጠቅላይ ሚኒስትሩ በየቀኑ የሚገጥሟቸው ነገሮች ብዙ ናቸው። ፈተናዎቹ የሀገር አንድነት ወይስ ሰብአዊ መብት? እና ጠቅላይ ሚኒስትሩ ሀገሪቱን እንደ ዩጎዝላቪያ እንዳትፈራረስ ነው ወይስ እንድትፈርስ ነው ይዘውት የሚሄዱት? ይሄ ትንሽ ብዥታ ቢፈጥርም እስኪ እንደሚሉት ከሆነ እንደ ዩጎዝላቪያ እንዳንሆን ነው እንበል፣ እንዳንለያይ ነው፣ የኢትዮጵያን አንድነት ነው ብለን እናስብ። እንደዛ ከሆነ ይህን የብረት እጅ መጠቀም የግድ ነው እንዳትፈርስ ብለው ሊያምኑ ይችላሉ። ያንን ግዴታ አድርገው ይዘውት በዚህም ምክንያት የሚከሰቱት ብዙ ሰብአዊ ጉዳቶች በሰው ላይ የሚደርሰው የሚከፈል ዋጋው ነው ብለው እንደዛ አድርገው ከወሰዱት እንቅልፍ ሊተኙ ይችላሉ። እሳቸው እንቅልፍ ይወስዳቸው ይሆናል። አልወስድም ነው ያለኝ።
እና በእሳቸው ጫማ ውስጥ ሆኜ አሁንም ሳየው የውጭውን ጫና ስመለከተው በምዕራባውያን ዘንድ ያላቸው ተቀባይነት መቀነስ እና ከዛም የጎረቤት ሀገራት ጠላትነት ወደ ቱርክና የተባበሩት አረብ ኤምሬት አሁን ደግሞ በጣም እየተጠጋጉ አድርጓቸዋል ነገሮች ሁሉ እና የተባበሩት አረብ ኤምሬትስ ወይም ዩኤኢ የምትባለውን ያ ድጋፍ ቢቋረጥ ምን ሊሉ ነው? ምን ሊሆኑ ነው? በቃ ልክ እንደ ሳውዝ የመን እንዳረገችው በቃ ይብላ ጥላ ውስጥ ብትሄድ እና መቼም እስካሁን ድረስ ያለው ፋይናንስ ከነሱ እንደሚነገረው እንደሚባለው ብዙ በጀት አድርገው ነው በኢትዮጵያ ላይ እንትና ዋናኛ የኢኮኖሚና የወታደራዊ በተለይ የድሮን ምንጭ ናት የሚባለው ዩኤኢ ናት። ካለ ድሮን ደግሞ ይሄ መንግስት ህዋትንም ለማሸነፍ የሚችል አይመስለኝም። ብልጽግና ማለት ነው። አሁንም 3 ዓመት የተዋጋውን ጦርነት ካለ ድሮን እንትንም ሊለው የሚችለው አይመስለኝም። ስለዚህ የኤሚሬትስ ድጋፍ ኢኮኖሚው ሙሉ በሙሉ ሊያፈርስ በሚችል ሁኔታ መንግስትም የጦርነት የበላይነቱን ሊያጣ በሚችልበት ሁኔታ ኢትዮጵያ ሙሉ በሙሉ በጣም በብዙ ነገር የምትጋለጥበትን ሁኔታ የፈጠረ ነው። እሷ አልፈልግም ብላ ብትወጣ ማለት ነው። ከዛ አጋጣሚውን አሁን በፈረስ በምን የተቀበላቸው የቱርኩ መሪ ኦርዶጋን በመጡበት ደግሞ ስናየው በሱ ጫማ ውስጥ ሆኜ የዚህን ሰው እንደገና ደግሞ የሌላ መሪ እግር መሳም እና ያማል። በኦርዶጋንን እንደገና እንትን ማለት ደግሞ አሁንም ተመልሶ በቱርክ ድጋፍ እጅ ስር ላይ መውደቅ ነው ማለት ነው። ያን ጥገኛ ያደርጋታል። ስለዚህ ከባድ ነው፣ እንቅልፍ ይነሳል። በአምስተኛ ደረጃ ነጥቦቹን ስላቸው ይሄ የአፍሪካ አንድነት የሚባለው ድክመቱን በደንብ የማይገነዘብ ሰው ካለ እንጃ። ግን አፍሪካን ዩኒየን በኢትዮጵያና በሱዳን ያሉ ግጭቶችን ለማቆም ያልቻለው በሁለት ምክንያቶች ናቸው ብዬ ገምታለሁ። አንደኛ ጣልቃ ለመግባት የሚለው ፖሊሲ አለው። የአባል ሀገራትን ሉዓላዊነት ስለሚያከብር ነው ተብሎ መሪዎች እርስ በርሳቸው ለመተቻቸት ይፈራሉና እንግዲህ አፍሪካን ዩኒየን ማለት የመሪዎች ስብስብ ነው። አብይን የሚመስሉ ሰዎች ተሰባስበው ያስቀምጡን ነው። አንዱ የአንዱን መተቸት አይችልም። ስለዚህ በውስጥ ግጭቶች ወይም ጦርነት አፍሪካን ዩኒየን እንዳይገባ አድርገዋል። እርስ በርሳቸው ለመተቻቸት አይስፈልም። ሁሉም ሌባ ነው። እንደኔ ሁሉም ስለ አፍሪካ የሚቆረቆር ያለ አይመስለኝም እና አፍሪካን ዩኒየን በጣም ደካማ ነው። የገንዘብ ጥገኝነት አለበት ድርጅቱ በአብዛኛው በአውሮፓ እና በሌላ ገንዘብ ስለሚተዳደር የራሱን አጀንዳ ለማስፈጸም ፍጹም አይችልም፣ ይቸገራል። ስለዚህ አፍሪካም አጥር የሌለው በረት ነው፣ ህዝቡም እረኛ የሌለው ከብት ነው እና እኔ ሁሉንም ስመለከተው የባህረ ሰላጤው ሀገራትና የአፍሪካ ቀንድ ፍጥጫ በኢትዮጵያ ዙሪያ ያለው ሁኔታ አሳሳቢ የሆነው በሀገር ውስጥ ባለው ግጭት ብቻ ሳይሆን ማለት ነው። የባህረ ሰላጤው ሀገራት ሳውዲና አረቢያና የተባበሩት አረብ ኤምሬትስ ማለት ነው። ሳውዲ አረቢያና እነኛ አረብ ኤምሬቶች ቀጠናውን በፉክክር ይዘውታል። እሱ አንዱ ትልቁ ነጥብ ነው። ይሄ አንዱ ያጨምር ነው። እሱን ደግሞ በመጠቀም የኛ ሰዎች ጥገኛ ሆነው አሁንም ለነጻነታቸው ሲታገሉ እናያለን። የሳውዲና የኤሚሬትስ ባለስልጣናት የሚገቡት በቡድን ክፍፍል ኢትዮጵያ ሶማሊላንድ ላይ ያለውን ጥምረት ምናምን እንግዲህ ቀይ ባህር ቁጥጥር ነኝ እና
ሶማሌ ከኤምሬትስ ወጥታ ወደ ሳውዲ አንጃ ምናምን ይሄ በደንብ ጂኦ ፖለቲክሱን ወደኋላ ስላየ ነው የሳውዲና የኤምሬትስ ነገር በጣም አስጊ ነው ለአካባቢያችን። ይሄን ሁሉ ጥላቻና ቁስል ካደረጉ በኋላ አንዱን ቦታ እየለቀቀ ያስመታል። ወይ አውቀው ነው እየተጫወቱብን ያለው ግራንድ ስትራቴጂያቸው ነው፣ ወይም ደግሞ ምክንያቱም ሁለቱ ኤምሬት እና ሳውዲዎች በጣም ጓደኞች ናቸው። ምናልባት አንተ በዚህ ሆንና ሁለታቸውን እናጋጭና ውጣ ስለተወጣለህ ስትል ሳውዲ እንደዛ እያደረገች ሲሆን አሁን ሳውዲ ትንሽ ወደ ኢትዮጵያ እንትን እያለች ነው እና እዛ ውስጥ ሳልገባ የኢትዮጵያ ሚዛን መጠበቅ ስትራቴጂ መኖር አለበት። ጠቅላይ ሚኒስትር አብይ አህመድ ከኤሚሬትስ ጋር ያላቸው ጥብቅ ግንኙነት ቢቀጥልም እስካሁን ሙሉ በሙሉ ጥገኛ እንዳይሆኑ ከሳውዲ አረቢያ ጋርም ንግግር እያደረጉ ነው። የካቲት 11 ቀን የሳውዲ የውጭ ጉዳይ ሚኒስትር አዲስ አበባ መምጣታቸውን አውቀናል። ይህንን ሚዛን ለመጠበቅ የሚደረግ ጥረት ነው ብዬ ነው የማስበው። በውስጥ ግን የሚነጋገሩትን የምናውቀው ነገር የለም። ሌላው የቅኝ ግዛት ስጋት አለ። እንደዚህ ይመስላሉ ብለን ብናስበው አሮጌው ቅኝ ግዛት በወታደራዊ ቀጥታ የመጣው በቀላሉ መጥቶ ከእንግዲህ ወደ እንትን የሚል አይመስለኝም። ግን አዲሱ የቅኝ ግዛት ወይም ኒዮ ኮሎኒያሊዝም የሚባለው ግን በተራራቀ መንገዱ እየተከናወነው ይሄ ኒዮ ኮሎኒያሊዝም የሚባለው ማለት ነው፣ ወይም በእጅ አዙር ቅኝ አገዛዝ የምንለው ማለት ነው። አዲሱ በዕዳ ወጥመድ ውስጥ የማዕድን ሽሚያ ውስጥ በማስገባት የእርሻ መሬት እያለው በመውሰድ ምናምን እና የመረጃና የባህል ወራ ሁሉ ያደርጉብናል በእኛ ላይ እና እነኚህ አዲሱ የኮሎኒያሊዝም እንትን ወይም ኒዮ ኮሎኒያሊዝም ወይም በእጅ አዙር የሚደረግ ነው። የአፍሪካ ህዝብ 1.58 ነው ቢሊየን በአሁኑ ሰዓት። ከዛ ውስጥ ናይጄሪያ 242.4 ሚሊየን ሲሆን ኢትዮጵያ ደግሞ 138.9 ሚሊዮን ነው። 138.9 ሚሊዮን። ግብፅ 120.1 ሚሊዮን እና ወደፊት እንደ አውሮፓውያን ዘመን አቆጣጠር በ2050 የአፍሪካ ህዝብ ቁጥር 2.5 ቢሊዮን ይደርሳል ተብሎ ይጠበቃል እና ይህም ለኢትዮጵያ መሪ ትልቅ ፈተና ነው ብዬ ነው የማስበው። ምክንያቱም በየአመቱ የሚሊዮን ለሚቆጠሩ ወጣቶች ስራ መፍጠርና ምግብ ማቅረብ ይጠበቅባቸዋል። አንድ ወቅት እንዳውም ሲናገሩ እኛ እኮ በየአመቱ ኤርትራን የምታህል ህዝብ እየወለድን ነው ብለዋል። የሚገርም አባባል ነው እሳቸው ሲናገሩት። ዛሬ አንቱ ልበል ብዬ ነው፣ ምክንያቱም በእሳቸው ጫማ ውስጥ ስለሆንኩ አንቱ እንድትሉኝ። ይቅርታ፣ እኔ ሁሉ እንደዚህ ሆኗል። በጣም እንቅልፍ አለኝ እና በአጠቃላይ የኢትዮጵያ በእሳቸው ጫማ ውስጥ ሆኜ የኢትዮጵያ ጠቅላይ ሚኒስትር መሆን ማለት በየቀኑ የማይችሉ ምርጫዎችን ማድረግ ነው። የሀገር ማፈራረስ ስጋት አለ። እንደገና ደግሞ ብዙ ሰዎች እየተጎዱ ያለው የሲቪል ጉዳቶችን እኔ በሆን እሳቸው ጫማ ውስጥ በሆን በዚህ ቦታ እንዲህ አይነት ሲቪሊያን ተመቱ፣ ተገደሉ፣ በዚህ እንደዚህ ተወሰዱ፣ ገንዘብ የተጠየቀባቸው እንደዚህ ይሄ የሲቪል ጉዳቶች እና ተጠያቂነት ያስጨንቀኛል ብዬ አስባለሁ። እሳቸውም በሆን ግን በእሳቸው ጫማ ውስጥ ነኝ አሁን እና የመሪው እይታ የሚሆን ይመስለኝ በጦርነት ወቅት የሚከሰቱ የሲቪል ጉዳቶች የማይቀሩ ናቸው ምናምን እና ዝም ብለው እንደዛ ብለው ህሊናቸውን በውሸት ሊያሳምኑት ይችላሉ እና የዓለም አቀፍ ማህበረሰቡ ደግሞ እይታው አለው።
የአመክንዮአዊ እውነታም አለ። ጥቂት ሰዎች ቢሞቱም ሀገሪቱን ግን መቀጠል አለባት ብለው የሚያምኑ ሰዎች ይመስሉኛል። ይሄ ከባድ እና ጨካኝ የሚመስል ስሌት ሊኖርም ይችላል እና ጠዋት ለስራ ሪፖርት ሲቀርብላቸው የሞርኒንግ ብሪፊንግ የሚባለው ነው። ጠቅላይ ሚኒስትሩ ጠዋት 2 ሰዓት ላይ በቃ ቢሮ ሲገቡ የሚጠብቃቸው ፋይል ረሃብ፣ ጦርነት፣ ኢኮኖሚ፣ ከበባ ሁሉንም እንደዚህ ቁጭ ብለው ሲያገላብጡት በረሃቡ 20 ሚሊዮን ህዝብ ምግብ ይፈልጋል ይባላሉ። ነገር ግን እህል ለመግዛት የውጭ ምንዛሬ የለም። እሳቸው ደግሞ ትንሽ ለቀቅ ያደርጋሉ መሰለኝ። በስንዴ ራሳችን እንችለናል ኤክስፖርት እያደረግን ነው ብለው ከውሸት እንጃ። አንዳንድ ጊዜ ውሸት ጥሩ፣ አንዳንድ ጊዜ ሳይሆን ምን ጊዜም ውሸት ጥሩ አለ። ወይም የሌለውን አለኝ ማለት ወይም እንደ ለማረጋጋት ነው። ትክክል አይደለም። አሁን ረሃብ ገብቷል። 20 ሚሊዮን ህዝብ አለ ይባላል። አሁንም ጠዋት ተነስተው ሲመለከቱት ጦርነቱ በአማራ ክልል የፋኖ እንቅስቃሴ፣ በኦሮሞ ኦነግ ሸኔ ጥቃት፣ በትግራይ ድንበር የጦር ዝግጅቱ ምኑ እሱን ያሉ በየቦታው አሉ ይህን ብሪፊንግ የሚሰጡ ኤክስፐርቶች። ከዛ ኢኮኖሚው ይመጣል። የብር ዋጋ መውረዱ በየቀኑ ይወርዳል። የኑሮ ውድነቱ ህዝቡ እየየ ይላል። ለተቃውሞም እየተነሳሳ ነው ብሎ የሚያሳስብ ሪፖርት ይመጣል። ከዛ ከሁሉም በላይ ከበባው ግብጽ በሶማሊያ በኩል ወታደራዊ ማዕከል እየመሰረተች መሆኑ፣ በሱዳን በኩል አርኤስኤፍን እየመታች ወደ ድልድዩ በኩል በቀላሉ እሱን ከተመታ መቅረብ እንደምትችል፣ በኤርትራም ይሄን ያህል እንደዚህ መሆኑ ያለው ነገር የሞርኒንግ ብሪፉ ጥቂቶቹ ናቸው ማለት ነው። ሌላም አለ ብዬ አስባለሁ። ጠዋት ተነስተው እንትን ሲሉ እና እንደው ከሁሉም ውስጥ አንስተን የግብጽ የከበባ ስሌትን ወይም ደግሞ ኢጂፕሽያን ፒንሰር ስትራቴጂ የሚባለውን ስናይ ግብጽ በህዳሴው ግድብ ዙሪያ ኢትዮጵያን ለማነቆ በ3 አቅጣጫዎች ነው እየተንቀሳቀሰችባት ያለችው። የሶማሊያ ወታደራዊ ግንባታ አለ። የኬንያ እና የጎረቤት ሀገራት ግንኙነት ደግሞ አለ እና ግብጽ አሁን 1000 ምናምን ነው ይባላል፣ ግን ወደ 10,000 ነው። ለማንኛውም አሉ እንበል እና በምስራቅ በኩል በቀጥታ ትልቅ ስጋት ነው ያለው ለሀገሪቱ። በምዕራብ በኩል በሱዳን በኩል ትልቅ ስጋት ነው ያለው። በሰሜን በኩል በኤርትራ በኩል ትልቅ ስጋት ነው ያለው። አሁን በደቡብ እና በደቡብ ምዕራብ ባሉት አካባቢዎች ደግሞ በገንዘብ ኬንያን፣ ዩጋንዳን እና ሱዳንን እየገዛች ከሆነ በዛም በኩል አደጋ ነው ማለት ነው። እንግዲህ ይሄ ጠዋት ሞርኒንግ ብሪፊንግ የሚባለው ማነው ጠዋት ሲነሱ የሚያገኙት ሪፖርት ነው በየጊዜው እና የጠዋት የስራ ሪፖርቱ ይሄንን ካለ እሳቸው መሆን ከባድ ነው እና እነኚህን ነገሮች ደግሞ እውነት ኢትዮጵያን የሚወዱ ከሆነ የኤርትራ የፈንቅል በዓል መልእክት ምንድን ነው ብለው እንትን ሲባል አሁን እሱም በሪፖርቱ ላይ ይቀርባል። እውነት ኢትዮጵያን የሚወዱ ከሆነ መቼም ከሚሉት ከቃላታቸው ሰው ከቃሉ ነው የሚታመነው። ግን የሚወድ ከሆነ በቅርቡ በምጽዋ ተከብሮ የነበረው የፈንቅል በዓል ላይ የታዩ ምልክቶች ለኢትዮጵያ በጣም አስፈሪ ናቸው ብዬ ገምታለሁ። ጥላቻው ጥግ ለቆ ሄዷል። ሻዕቢያ በጣም በቃ ብቻ ብዙ እንገባበታለን። የምስሎቹ የመደምሰስ ነገር ነው ያላቸው። የኤርትራ ወታደሮች በኢትዮጵያ ሰንደቅ ዓላማ ላይ መቆማቸውና የታሪክ መሪዎችን እንደ ከአፄ ኃይለሥላሴ እስከ አብይ አህመድ ድረስ ያሉትን መለስን ጨምሮ
እሱም ኤርትራዊ ነው ነገሩ። ኤርትራ ከኢትዮጵያ ጋር ያላትን ግንኙነት ሙሉ በሙሉ ማቋረጧና ለጠላቶቿ እንደ ፋኖ ወይም ደግሞ እንደ ህወሓት ወይም ደግሞ ኦነግ ክፍት መሆኗን የሚያሳይ ነው። ኢትዮጵያ ጠላቶቿ ብዬ ያልኩት እነኝህን ሁሉ ፋኖንም ኦላንም ህወሓትንም ያልኩት እሳቸው መቀመጫ ላይ ቆሜ ስለሆነ እሳቸው ጫማ ላይ ቆሜ ነው። እንደውም ቁጭ አላልኩም። ሞርኒንግ ብሪፍ ላይ ነኝ አስታውሱ። ከዛ የተባበሩት አረብ ኤሚሬትስ ድጋፍ ቢቋረጥስ ብዬ ያሰጋኛል። ምክንያቱም ይህ ሁሉ ጠላት እያለኝ የኢኮኖሚ መፈራረስ ቢመጣ ወታደራዊ ድክመቱ ምኑ የቱርክ ሚናው ምኑን ሳየው በጣም ሄዴክ ነው የሚሆንብኝ እና ሀገሪቱ ያለባት ዕዳ መክፈል ስለማትችል በሳምንታት ውስጥ ኢኮኖሚ ሊዘጋ ይችላል። ይሄ ትልቅ የኢኮኖሚ ሪፖርት ነው፣ ያውቁታል። መንግስት በጦርነት ወቅት የበላይነት እንዲኖረው ደግሞ ያስቻሉት የኤምሬትስ ድሮኖች ናቸው፣ የቱርክ ድሮኖች ናቸው። እና እነዚህ ቴክኖሎጂዎች ከቆሙ የፌዴራል ሰራዊትን በፋኖ እና በሌሎች ታጣቂዎች መሸነፉ የማይቀር መሆኑን ያውቁታል። ምን ላድርግ? የት እሄዳለሁ ስሸነፍ? እንደ ጋዳፊ የሀገሬን አለቅም ብዬ ወይም ስልጣን አለቅም ብዬ ወይም ደግሞ እንደሌላው እዛው ወንበር ላይ ጥብቅ ብሎ እዛው መሞት ነው? መሸሽ ነው? ምንድን ነው? እሱም ያስጨንቃል። እኔ በጠቅላይ ሚኒስትሩ ጫማ ውስጥ ሆኜ ማለት ነው። ሌላው የቱርክ ሚና ሲታይ ደግሞ በዚህ ጊዜ ኢትዮጵያ ሙሉ በሙሉ በቱርክ ላይ ጥገኛ ትሆናለች ብዬ አስባለሁ። ምክንያቱም በጣም በዲፕሎማቲክ ቋንቋ ነው እየገባች ያለችው። ይህ ደግሞ ኢትዮጵያ የቱርክና የግብፅ የውክልና ጦርነት ፕሮክሲ ዋር ላይ መድረክ ወደ ፈለገባት ብትፈልግ ወደ ግብፅ፣ ብትፈልግ ወደ ኢትዮጵያ፣ ብትፈልግ ወደ ሶማሊያ በቃ የቱርክን ነገር ከ16ኛው መቶ ክፍለ ዘመን አመጣጣቸው ጀምሮ ስለ ኢትዮጵያ ያላቸው አመለካከት ደግ ነው ልለው አልችልም። አሁን ግን በኢንቨስትመንት ምናምን ደረጃ ነው። በኢንቨስትመንት ደረጃ የሀገርህን ትልቅ ነገር እንደ ኤልፓ በሉት እንደ ቴሌኮም ወይም ደግሞ እንደ ራሱ የህዳሴው ግድብ አሳልፈ ስትሰጥ በኢንቨስትመንት ነገር ኢትዮጵያ ውስጥ ያሉትን ቤቶች በሙሉ በቃ መሬቱን በሙሉ አሳልፈ ስትሰጥ በኢንቨስትመንት ስም ኢትዮጵያን ሉዓላዊነት ሸጥክ ማለት ነው። ቱርክ ዋናዋ እኔ የሚመስለኝ ወደፊት የምታደርገው ሚናዋ ከአረብ ኤምሬት የተረፈውን ከሳውዲዎች የተረፈውን እሷም በዲፕሎማሲ እንትን ትወስደዋለች የሚል ግምት አለኝ። ሰርቫይቭ ለማድረግ ብሎ የሚወስናቸው ነገሮች እኔ ይህን ጠቅላይ ሚኒስትር በዛ ጫማ ላይ ቆሜ ሳየው እኔም አላረገውን ነገር ያደርጋሉ ገምታለሁ። እና ጠቅላይ ሚኒስትሩ ከበባ ውስጥ እንዳሉ ስለሚያውቁ ማንኛውንም የውስጥ ተቃውሞ በኃይል መደምሰስ አንደኛና ብቸኛ አማራጭ አድርገው ያዩታል ብዬ አስባለሁ። እና ይሄ ሰብአዊ መብት የሚለው የፍርድ ፍትህ ጥያቄ እንደ ቅንጦት በመቁጠር እንደኔ ሀገርን ከውጭ ወረራ ለማዳን መጀመሪያ የውስጥ ባንዳዎችን ማጥፋት አለብኝ የሚል እምነት ሊኖራቸው ይችላል የሚል ግምት አለኝ። ይሄ በግምት ነው፣ እሳቸውን ሆኜ ከማውቀው ከተረዳሁት ሁኔታ። ስለዚህ ይሄ ሁሉ ከሆነ ቀጣዩ የኢትዮጵያ ስልታዊ አማራጮች ምንድን ናቸው ብለን ብንጠይቅ there has to be a strategic counter move ብዬ ነው የማየው። እኔ እሳቸው ሆኜ ባየው የቱርክና የሶማሌላንድ ድርድር እንዳለ ሆነ እሱ በአንደኛ የማየው እሱን ነው። ምክንያቱም በአሁኑ ወቅት በጠቅላይ ሚኒስትር አብይ አህመድ ጫማ ውስጥ መቆም ነገሮችን ስንመለከተው በእሳቸው ጫማ ውስጥ ቆሜ እኔ ስመለከተው ከበባውን ለመስበር የሚያስችሉኝን 3 ነጥቦች ነው የማወጣው። ኖት ኩዊክሊ እኔ ብቻዬን መሆን አይመስለኝም። አማካሪ ይኖራል። ምን አይነት አማካሪዎች እንዳላቸው እግዚአብሔር ይወቅ። የሚያማክሯቸው ሰዎችም ቢሆኑ የሀገር መሪ ራሳቸው መሆን የሚችሉ ሰዎች መሆን አለባቸው። እንዲያውም ከሀገሩ መሪ የበለጠ እውቀት ያላቸው መሆን አለባቸው። እነኛ እንትኖች ምናልባት የቱርክና የሶማሌ ድርድር
እንደ አንድ ስትራቴጂክ ካውንተር ሙቭ ቢሆን ብለው ቢያቀርቡላቸው እኔ እቀበለዋለሁ ብዬ አስባለሁ። ምክንያቱም ሁኔታው ቱርክ በአሁኑ ወቅት በአዲስ አበባ እና በሞቃዲሾ መካከል አስታራቂነት ሚና እየሰራች ስለሆነ ማለት ነው። እና ለእኛ ስትራቴጂክ ሙቭ ካውንተር ስትራቴጂክ ሙቭ ወይም ደግሞ ስልታዊ አማራጭን በመቀጠሉ ስንወስድ ግቡ ምንድን ነው መሆን ያለበት? ኢትዮጵያ የሶማሊያን ሉዓላዊነት ሳትጽፍ የንግድ ባህር በር የምታገኝበትን መንገድ ማፍጠር። ምክንያቱም የባህር መንገድ ምናምን ሲሉ የኢኮኖሚው ነገር አስጨንቋቸው ነው። የውስጥ አንድነቱንም ካልኩሌት አድርገው ነው። እና የባህር በር ካገኙ የንግዱ ይጧጣፏል፣ ኢኮኖሚውን ማንቀሳቀስ እችላለሁ ብለው የገመቱበት ስለሆነ ያንን የኢትዮጵያ የሶማሊያ ሉዓላዊነት ሳነጠስ የንግድ የባህር በር የምናገኝበትን መንገድ ከተፈጠረ ይህ ከተሳካ ማለት ነው ግብፅ በሶማሊያ መሬት ላይ ያላት የጦር ሰፈር ምክንያት ወይም ደግሞ እሷ እዛ ጦሯን ልታሰፍርበት የምትፈልግበት ምክንያት ወይም ጀስቲፊኬሽን ይጣፋል ወይም ታጣለች ማለት ነው። እና ስለዚህ ግብፅን ከምስራቅ ኢትዮጵያ ድንበር ለማስወጣት ቱርክ ብቸኛዋና ዋነኛዋ ተስፋ ናት ብዬ አስባለሁ። ምክንያቱም ሶማሌ ከኢትዮጵያ ጋር ለዘለዓለሙ ጦረኛ ጠበኛ ሆና ልትቀጥል አትችልም። እና ቱርክ ያላት ሚና ያ ይመስለኛል። አስታውሱ፣ ቱርክና ግብፅ ታሪካዊ ጠላቶች ናቸው እርስ በርሳቸው። ሶማሌና ኢትዮጵያ ይህንን አይነት ግንኙነት ቢፈጥሩ ግብፅ በአየር ላይ ተንሳፋ ትቀራለች። አንድ ስትራቴጂክ ሙቭ ካውንተር ኦፈር ይሄ ነው ለእኔ በሆን አማካሪዎችም ካሉ እዛ። እና በሁለተኛ ደረጃ የሶማሌላንድ ካርድን መምዘዝ ነው። እንግዲህ አንድ ገብተንበታል፣ አንድ ጊዜ ተብሏል፣ ኤምኦዩ አለ እና ሶማሊላንድ ኢዝ ኒውክሊየር ኦፕሽን። ሁኔታው ምንድን ነው ብትሉኝ ድርድሩ የማይሳካ ከሆነ በኦርዳን አሁን የመጨረሻ እሳቸው በሚሉት ሁኔታ ሶማሌና ኢትዮጵያ አንድ የሆነ ነገር ካላመጡልኝ፣ ምክንያቱም እኔ ወደብ እፈልጋለሁ። እንግዲህ በእሳቸው ጫማ ውስጥ ነው ያለው። ኢኮኖሚው እየተመታ ነው። ያንን ሶልቭ ለማድረግ አማካሪዎች ማንም የሚለኝ ወደብ ያስፈልጋል ነው። ወደብ ለማግኘት ድርድሩ በኤርዶጋን በቱርኩ መሪ የማይሳካ ከሆነ ከሶማሌ ጋር የሶማሌላንድ ኒውክሊየር ኦፕሽን የምለውን ይወስዳለኝ። ሁኔታው ምንድን ነው? ድርድሩ የማይሳካ ከሆነ ኢትዮጵያ የሶማሌላንድ የነጻነት እውቅና በይፋ በመስጠት ወደብ ስምምነቱን ኤምኦዩ ወደ ተግባር ሊቀይሩት ይችላሉ። አገሪቱ በጦርነት ባለችበት ሁሉም ተቀናቃኝ ትግሬውም፣ አማራውም፣ ኦሮሞውም ምኑም በዘር ተነስቶ እየተዋጋ ነገ ኢትዮጵያ ያንንም ጣፈንታ መቅጠሙ አይቀርም። ስለዚህም ነው ኒውክሊየር ኦፕሽን ያልኩት። እና አደጋው የሚሆነው ይህ እርምጃ ከሞቃዲሾ ወይም ከሶማሌ ጋር ቀጥተኛ ጦርነት ላይ ሊያስነሳ ይችላል። ግብፅም የቀይ ባህርን መተላለፊያ በመዝጋት በኢትዮጵያ ላይ የባህር ከበባ ናቫል ብሎኬድ ልታደርግ ትችላለች። ይሄ የሶማሌላንድ ኒውክሊየር ኦፕሽን ነው። እንደ ጠቅላይ ሚኒስትር ሆኜ በእሳቸው ጫማ ውስጥ ሳስበው ማለት ነው መሆን አልፈልግም። ወይ በቃ እኔ እንጃ ምን አይነት ውሳኔ እንደወሰኑ እና ግን ያለው ሁኔታው ይሄ ነው። አሁንም በእሳቸው ጫማ ውስጥ ሆኜ ስትራቴጂክ ካውንተር ሙቭ ነው የምለው በናይል ውሃ ላይ የሚደረግ ጫና ወይም ደግሞ ሃይድሮሊክ ፕሬሸር ይሉታል ዲፕሎማቶች ሲያወሩ። በናይል ውሃ ወይም በአባይ ውሃ ላይ ማለት ነው ያለውን ፕሬሸር መቀነስ ነው። ሁኔታው እንዲህ ነው። ግብፅ ወታደራዊ እንቅስቃሴዋን
በሶማሊያ በኩል ካጠናከረች ኢትዮጵያ የታላቁን ህዳሴ ግድብ ውሃ ሙሌት ጨርሳለች እና ኃይል ማመንጫ ስራን እንደ መከላከያ ልትጠቀምበት ትችላለች። ወደፊት የሚመጡትንም ምናምን ማለት ነው። ሙሌቱ ራሱ የሞላው ብትንደው ሰናደ ኒውክሌር ኦፕሽን ያ ራሱ ውሃውን መልቀቅ አለመልቀቅ መያዝ ምን ማለት ይሄ ሁሉ እንደ ጦር መሳሪያነት የሚያዝ ነው። እና መልእክቱ ምንድነው? ለካይሮ የሚተላለፈው መልእክት በሶማሊያ በኩል የምታደርጉት ወታደራዊ ትንኮሳ በውሃ ዋስትናችሁ ላይ ዋጋ ያስከፍላችኋል የሚል መሆን አለበት። this is another nuclear bay for me ፕራይም ሚኒስተር የቆምክበት ጫማ ላይ ቆሜ ሳየው ይሄን ነው ማየው። እና ይሄ ሁሉ ምንድነው? የኢትዮጵያ ህዝብ ጣፋንታስ ምንድነው? እንግዲህ ይሄ ነው እንግዲህ ጫወታው፣ እውነታው ይሄ ነው። እኔ ፕራይም ሚኒስተሩ ይሄን አውጥተው ቢናገሩ ደስ ባለኝ። ይናገሩታል ግን አንዛስተው እንደኔው አንዛስተው ከሚል በቀጥታ ከህዝብ ጋር የመከሩበት ነገር ቢሆን ጥሩ ነው። በዚህ መልኩ እንደዚህ ያቀርበውናል። ህዝብ ምን ይላል? ቴክኖሎጂ ሞልቷል። ስንት መንገድ አለ፣ ስንት ማያያዝ አለ። ህዝብን ኢንቮልቭ ሲደረግ ህዝብ ለህዝብ ራሱ የሚያደርገው ቀላል አይደለም። እና እነዚህ የከፍተኛ ፖለቲካ ጨዋታዎች ሲካሄዱ ተራው የኢትዮጵያ ህዝብ ደግሞ ብዙ መከራዎችን ያስተናግዳል። የኑሮ ውድነት አለ፣ ሃይፐር ኢንፍሌሽን የሚባለው ለጦርነት የሚወጣው ወጪ የውጭ ምንዛሬን እያሟጠጠ በመሆኑ ነዳጅና ማዳበሪያ ለመግዛት አስቸጋሪ በመሆኑ ሁሉ ነገር የመንግስት ህልውና ጥያቄ በማንኛውም ሰው ላይ ስላለ መንግስት ድንበሩን ማስከበር አልቻለም እና ኢኮኖሚውን ማረጋጋት ካልቻለ የውስጥ አመጾች ፋኖና ኦነግ ሸኔ ይበልጥ እየጠነከሩ ይሄዳሉ ብዬ አስባለሁ። ህዝቡም በመንግስት ላይ ያለው እምነት እየተሸረሸረ ይሄዳል። በሳቸው ጫማ ውስጥ መቆም ያማል። በዚህ ሰዓት በጣም ያስጠላል። ሌላው በሳቸው ጫማ ውስጥ ቆሜ እንትን ስል ውሸታም መባለል እጸየፋለሁ። ዋሽቼ ከሆነ ለመጨረሻ ጊዜ ዋሻዎቻቸውን ውሸቶች መናገር አለብኝ። ሰው መቼም ቶርች ሳትደረግ ሳትገረፍ እንግዲህ በዓለም የተወገዘ ነገር ሰውን ገልብጣ ስትገርፈው የሚለውን ነገር ሁሉ የምትፈልገውን ነገር ሁሉ ይልልሃል ከስቃይ የመነጨ። ጠቅላይ ሚኒስትሩ እንደዛ አይነት ነገር አልተደረገባቸውም። ውሸታም ሊያሰኛቸው ተቀጽላ ስም ሊያደርስላቸው የመጣውን እንደው በአንድ አቋም ሁለት ቦታ አላቸው። አንዱ የኬንያው ሰውዬ እንትን ሲል ከእሳቸው ጋር እኮ መነጋገር አይቻልም። በአንድ ነገር ላይ ሁለት ቦታ እናገኛቸዋለን። እና እኔ እሳቸው ያለውበት ጫማ ላይ የህዝብን የኢትዮጵያን ህዝብ ዕጣ ፈንታ ሳየው ትንሽ ያስጨንቀኛል። እና በአጠቃላይ ኢትዮጵያ በአሁኑ ወቅት እኔ እንደምታየኝ በታሪኳ እጅግ ፈታኝ በሆነ የከበባ ወቅት ላይ ናች። እኔን እንቅልፍ እንደነሳኝ ጠቅላይ ሚኒስቴሩን እንቅልፍ ይነሳል ብዬ አስባለሁ። መሪው ሀገርን ለማዳን በሚል የሚወስዷቸው እርምጃዎች ከጎረቤት ሀገራት ወደ ትልቅ ቀጠናዊ ጦርነት ሊያመሩም ይችላሉ፣ ወይም ደግሞ በዲፕሎማሲ ጥበብ ከበባውን ሊሰብሩት ይችላሉ ብዬ አስባለሁ። ይሄ ነው እንግዲህ ጥበቡን እግዚአብሔር ስጠኝ ያለው የሰለሞን ነገር ወደ እኛም እንዲመጣ የምንጠይቀው አጥብቆ መጸለይ፣ በብልጭልጭ ሳይሆን በእውነተኛው እግዚአብሔር ማመን በዚህ ላይ ነው የሚሆነው። እንደኔ እንደ እምነቴ ጥንካሬውን ጥበቡ እንዲሰጠኝ ወደ እግዚአብሔር በደንብ በምጸልይበት ሰዓት ነው። እና ያንን ነገር ለማሳየት ነው ይህን ሁሉ የተናገርኩበት። እና ሌላው በጣም የሚያስፈራው ነገር
የመካከለኛው ኃይል መፈራረሱ የማይቀር ሆኖ ይመጣል። የሁሉ ጦርነት ቀላል አይደለም እና የምንለው ክስተት እንግዲህ ኮላፕስ ኦፍ ዘ ሴንተር የምንለው ማለት ነው። የነበረውን ቀደም ብሎ የተነጋገርነውን ውይይቶቻችን መነሻ አድርጌ የፋኖ ከኤርትራ ጋር መሰለፍ እና የኢትዮጵያ ወደፊት እጣ ፈንታ ምናምን ያልኳቸውን ነገር ሁሉ ነገር ስናይ የተወሰኑ ፓራዶክሶችን ማቅረብ እችላለሁ እዚህ ላይ። አንደኛ የአማራ ፓራዶክስ አለ። በዛ አሁን ቅድም የፋኖ ኤርትራ ጋር መሰለፍ የኢትዮጵያ ወደፊት እጣ ፈንታ እያልኩ ያቀረብኩት ትንታኔ ነበረ። እዛ ውስጥ ፓራዶክስ ታያላችሁ አማራን ሆናችሁ ስታዩት። አማራ ፓራዶክስ ምንድን ነው? ሀገር ጠባቂነት ነው። በታሪኩ ሀገር ጠባቂ ነው አማራ እና የአማራ ብሔርተኝነት ከኤርትራ ጋር መጣመሩ በትልቁ የኢትዮጵያ ፖለቲካ ውስጥ ትልቅ ለውጥ ነው ለኔ። ፋኖ በእንደዚህ አይነት ነገር ገብቶ ይሄን ያደርጋል ብዬ አልገምትም። አሁን በፕራይም ሚኒስትሩ በጠቅላይ ሚኒስትሩ ጫማ ውስጥ በሆነም ከቲፒኤልኤፍ ጋር ይሰራል ብዬ በፍጹም አላምንም። ሚስካልኩሌሽን ሊሆን ይችላል እና የድሮ እይታ ምንድን ነው? በታሪክ የአማራ ብሔርተኝነትና የኢትዮጵያ ስሜት የማይነጣጠሉ ነበሩ እና የአማራ ልሂቃን ጠንካራ ማዕከላዊ መንግስት እንዲኖር ዋነኛ ደጋፊዎች እንደነበሩም ነው የምናውቀው እስካሁን። አዲሱ እውነታ ደግሞ የፕሪቶሪያው ስምምነት ይላሉ ብዙዎቹ፣ አሳልፎ ሰጥቶናል ይላሉ፣ ተገፍተናል ይላሉ። በዛ ስሜት ስለፈጠረባቸው ነው ምናምን ይላል። እኛ ግን እንደምናውቀው ብርሃኑ ጁላ ነው ፊልድ ማርሻልም አለው። ማርሻል ለመሆን በውትድርና ብዙ ስለሚጠይቅ ማለት ነው። ግን እኔ በአብይ አህመድ ጫማ ውስጥ ስላለው ፊልድ ማርሻሉ እንዳሉት ብል እንኳን ትጥቃቸውን ቀበቶ እናስፈታለን ብለዋል። እና ያ አዲሱ እውነታ እሱ ያስቆጣቸው ይመስላል። ትጥቅ እናፈርሳለን። በእርግጥ ነው የመጀመሪያው አነሳስም የጠቅላይ ሚኒስቴሩ ልዩ ኃይል የሚባለውን በየቦታው ማፍረስ። ምክንያቱም ኃይል በሴንትራል እንዲሆን ይፈልጋሉ። ዋናው የፋኖ መጠንከር እንትን ያመጣው ያ ትጥቅህን አስፈታለሁ የሚለው ነው። ወደ ፕሪቶሪያ ጋር ለመውሰድ ይሞክራሉ። የውጭዎቹም ፋኖን ለማጥላላት ያው አማራ የተወደደ አይደለም። በእርግጥ ነው በዓለም አቀፍ ደረጃ ኢትዮጵያን አንድነት ስለሚወድ አንዱ ችግሩ ያ ነው። የፕሪቶሪያ አግሪመንቱን በዛ በሚል ስሜት በፈጠረባቸውና ክልላዊ ኃይሎችን ለማፍረስ በተወሰደው እርምጃ ምክንያት ነው ብዬ አስባለሁ። እና ፋኖ ወደ ህልውና ጦርነት ወይም ደግሞ ሰርቫይቫል ሞድ ውስጥ ነው ያለው አሁን። ያ ነው እውነታው። ሰርቫይቫል ሞድ የህልውና ጦርነት ነው። ፔሪድ። ከማንኛውም የኢትዮጵያ ጠላት ጋር እንሰራለን። እኛ ሞተን አይደለም ኢትዮጵያ የምትሰራው ነው። ኖረን አብረን እንሰራታለን ነው። እንደ ጠቅላይ ሚኒስትር ይሄን ስሰማ ሜክ ሴንስ። ለምንድን ነው ፋኖ ትጥቅ የሚፈታው? የትግራይ ኃይል ታንክ የአንድ መንግስት ያህል ንብረት ይዞ ማለት ነው። ሁለቱ አይዋደዱም። ኦሮ አማራ የሚለው ጥምር ነው እዚህ ያደረሳቸው። አማራና ኦሮሞን አጋጭቶ ስልጣን ላይ ቆያለሁ ብቻ ስህተት ነው። ስህተት ተሰርቷል። በዛ ጫማ ውስጥ ሲሆን እግሬን ይፈጀኛል። አሁን እየሞቀኝ ነው፣ በጣም እያቃጠለኝ ነው በሳቸው ጫማ ውስጥ ስላለሁ። እና ይህ ሁሉ አደጋው ምንድን ነው? ፋኖ ከኤርትራ ጋር ሲሰለፍ የጠላት ወዳጄ ነው የሚል ነው። ይህን የሚለውን እንግዲህ የጠላት ወዳጄ ነው የሚለውን አመክንዮ እየተመለከተ ነው ማለት ነው። ይህን እየተከተለ ነው ብዬ ነው የማስበው። ነገር ግን እንደማውቀው ፋኖ
ለኢትዮጵያ ሀገርነት ይህ አስፈሪ ነው የማስበው። ሀገሪቱን እንደ አንድ አድርጎ ይይዝ የነበረው አካል አሁን ሀገሪቱን እንድትዳከም ከሚፈልጉ የውጭ ኃይሎች ጋር እንግዲህ ፋኖ አማራ ነው ካልን አማራ የኢትዮጵያን አንድነት የሚወድ ነው፣ ከአማራነቱ በላይ ኢትዮጵያን የሚወድ ነው ካልን እኔ ተሳሳትክ አትበሉኝ፣ የማውቀው ያንን ነው። አሁን ያ የኢትዮጵያን አንድነት የሚፈልግ ከውጭ ኃይሎች ጋር እንደ ኢሳያስ አፈወርቂ እውነትም ውጭ ሰው ነው እሱ። እንደው እኔ ሰው አይደለም ብዬ ነው የማስበው። ኢትዮጵያ ላይ ይህን ያህል ጥላቻ ይኖረዋል ብዬ አልገምትም ነበር። እና ብቻ ከዛ ጋር አብሮ ለመስራት መገደዱ የሀገርነት ትርጉሙ በእውነት እንዲሰባበር ያደርገዋል። ፋኖን በዚህ ደረጃ ማስቀየም አልነበረበትም። ይልቁን ሁሉንም ወጥ አድርጎ የአማራን ሕዝብ ይቅርታ መጠየቅ፣ ከፋኖ ጋር ያለውን ጥያቄ መመለስ ተገቢ ነው። ኢትዮጵያን ማዳን ከሆነ ትርጉሙ ኢትዮጵያን ማዳን ከሆነ ኢትዮጵያን ሲኦልም ገብተን ቢሆን እናፈርሳታለን ከሚሉት ጋር መስራት ከቻሉ ጠቅላይ ሚኒስትሩ ኢትዮጵያን የማዳን ግን ተልእኳቸው ኢትዮጵያን ማዳንስ ባይሆን ሳስበው ያመኛል። ምክንያቱም እንደዛ አድርጌ ማሰብ ስለማልችል ነው እሳቸው ጫማ ውስጥ ሆኜ። ስለዚህ ሌላው ቱቢ ኦር ኖት ቱቢ ብዬ ባስበው በዚሁ መልኩ ማለት ነው አብይ አህመድ እሱን መሆን ነው ወይስ አለመሆን ነው? ቱቢ ኦር ኖት ቱቢ። ጠቅላይ ሚኒስቴሩ በአሁኑ ወቅት እውነቴን ነው እኔ እሳቸው ጫማ ውስጥ ሆኜ መሰረት የሌለው መሪ፣ መሰረት በቃ ምንም የለው ሊደር ዊዛውት ቤዝ። እንግዲህ እንደዛ እየሆነ ነው። የትኛው ነው ቤዙ? ሀገር ውስጥ የጠቅላይ ሚኒስቴሩ ቤዝ ምንድን ነው? በፓርቲ ደረጃ ያዋቀሩት ገንዘብ እየተከፈለው የሚወጋላቸው ሚኒሻ ወይም ደግሞ በጉቦና በብዙ ብልግና የተቀመጠው የብልጽግና አመራር ነው። እንደ ጎሳ እንኳን ፈረስ እያደረጉ የኦሮሞን ትንግርት የኦሮሞን የካልቸራል የበላይነት ለማድረግ ምናምን ቢሉም ስቲል ጠቅላይ ሚኒስቴሩን ቤዝ የሰጣቸው የለም። ሙሉ ለሙሉ አንድ ሽመልስ ነው እዛ ያላቸው። ኦህዴድ ነው ምንድን ነው የሚባለው። እና በኦሮሚያ ከኦነግ ሸኔ ጋር ባለው ጦርነት ምክንያት ሰፊ ድጋፍ አጥተዋል ብዬ አስባለሁ። በአማራ ከ2010 ዓ.ም ወደ ስልጣን ያመጣቸውን ህዝብ መሰረት ሙሉ ለሙሉ አጥተዋል። ኦሮማራ እየተባለ የቀኒሳ ነው ምናምን የሚለው እንደ ያለው እስካሁን ድረስ እኔ ራሴ እንደዚህ ብዬ ማለቴ እኔ በቃ ውርደት መስሎ ነው የሚታየኝ። ውጤቱ ታዲያ አሁን ስልጣናቸውን ይዘው የቆዩት በህዝብ ፍላጎት ሳይሆን በደህንነት መዋቅር ብቻ እንደሆነ ነው የሚታየኝ። የሰራዊትና ደህንነት ኤኒታይም ደግሞ አንዱ ሰራዊት አንዱ ጭንቅላቱን ብሎ ሊጥላቸው ይችላል። ሌላው በውጭ ሀገራት ድጋፍ ነው። ኤሚሬትስ፣ ቱርክ፣ እነኚህ ሁለቱ ብቻ ናቸው። ከሁለቱ አንዱ ወደኋላ ቢል ወጋ የለውም እና ሊቀጥሉስ ይችላሉ ወይ የሚለውን ጥያቄ ያመጣል። አንድ መሪ ያለ ህዝብ ድጋፍ ሊቀጥል የሚችለው በገንዘብ ሰራዊትን የሚከፍልበት ካለው ነው። ወይም ደግሞ ይሄ ቴክኖሎጂው ድሮኑ ማለት ነው ተቃዋሚዎቹን ለማዳከም ካለው ማለት ነው። የጠላቶች መከፋፈል ሲኖር ፋኖ፣ ህወሓትና ኦነግ ሸኔ እርስ በርሳቸው እስካልተማመኑ ድረስ እርስ በርሳቸው እንደ ብቸኛ እሳቸው ማለት ነው ባለስልጣን እንግዲህ እኔ እሳቸው ሆኜው እነኚህ ሰዎች በሚገጫጩበት ጊዜ እኔ ስልጣኔ ላይ ቆያለሁ ብዬ አስባለሁ። አሁንም በእሳቸው ጭምና ይሄ ሊቀጥል ይችላል የሚለውን ፍርዱን እናንተ እሰጣለሁ። በገንዘብ ያለው
የገንዘቡ ምንጭ ሲደርቅ አለቁ ወረዱ። ገንዘቡ ምንጭ ሲያልቅ ድሮኑ አይሰራም። ቅንቡላ ውድ ነው፣ ቦምቡ ማለት ነው። የኢትዮጵያ ሕዝብ 138 ሚሊዮን በላይ ሆኗል ብዬ ነግሬያለሁ ቅድም። ሁለተኛ በአፍሪካ እና ቴክኖሎጂም አያድናቸውም። የጠላቶች መከፋፈል ደግሞ ቀረ። ሁሉም አብረን እንሰራለን ብለዋል። ስለዚህ ጠቅላይ ሚኒስቴሩን መሆን በዚህ ሰዓት ያስጠላል፣ በጣም ያስጠላል። እና በዛ ሁኔታ ያስ የግል ጉዳይ ነው፣ ያ የግል ጉዳይ ነው። እንደ ጠቅላይ ሚኒስቴር በግላቸው የሚያስቡትን መናገር አይቻልም። ግን የኢትዮጵያ ወደፊት እጣ ፈንታ ምንድን ናቸው ብለን ስንመረምር 3 ነገሮች ነው የምናየው። 3 መንገዶች አሉ። የሶሪያ አይነት ሁኔታ፣ ሶሪያ እንደ እኛ እንደ ኢትዮጵያ ኦርቶዶክሳውያን በጣም የበዙባቸው ናቸው እና ኦርቶዶክስ ሃይማኖት ተከታይ ከሆናችሁ፣ እስላሞች ከሆናችሁ የዛን ሁኔታ በደንብ አይታችሁት ሊሆን ይችላል። በመጽሐፍ ቅዱሱ ላይ ብቻ ስማቸው ገኖ የተጠቀሰ ሀገራት በሙሉ እንዲኖሩ የተፈቀደ አይመስለኝም። ፈራርሰዋል በአጠቃላይ። ኢራን ናት የቀራችው አሁን። እና አንድ የሶሪያ አይነት ሁኔታ ሊገጥማት ይችላል ኢትዮጵያ። መንግስት አዲስ አበባን ይቆጣጠራል። ነገር ግን ገጠራማው ክፍል በታጣቂዎች ፋኖ፣ ነክሸኔ ምናምን ህወሓት እጅ ይወድቃል ማለት ነው። እና እንደዛ ነው አልአሳድ ሲያደርግ የነበረው። ኢትዮጵያ በካርታ ላይ በርካታ ነገሮችን ታሳያለች። ግን አዲስ አበባ ላይ ብቻ ቁጭ የሚሉ ከሆነ ፕራይም ሚኒስተሩ ልክ እንደ ሴሪያ ይሆናሉ ማለት ነው። እና በካርታው ላይ አንድ ሀገር መስላ የምትታየው በእውነት ነው የምለው በትንቱን ያወጣ ነው። አሁን አዲስ አበባ ላይ ብቻ ነው ቁጭ ያሉት። በቀጠር ያሉት ትንንሽ ከተማዎች ውስጥ ያሉትም የጊዜ ጉዳይ ነው፣ ይደግማሉ። እንዳልነው ገንዘብ ሲደርቅ ለድሮኖች ኦፕሬሽን የሚሆን ገንዘብ ሲጠፋ ሰራዊቱ መቋቋም አይችልም፣ ህዝብም ይጠላዋል። በተግባር ግን ኢትዮጵያን አሁን እንደምናየት ማፕ ላይ እንደምናየው ሳይሆን 4 ወይም 5 ሆና የተከፋፈለች በትጥቅ ክፍልፍሎ ያወጣ እንደ ዘመነ መሳፍንት ናት ማለት ነው። ስለዚህ የሶሪያ አይነት ሁኔታም ይታያል ማለት ነው። ኦልሬዲ ዕጣ ፈንታዋ አንዱ የሶሪያ አይነት መሆን ነው። ሌላው ያንን ሀ ብትሉት እንደለ የአዲስ የብሔራዊ ስምምነት that's my favorite. I call it a miracle ማለት ያ ነው። በሳቸው ጫማ ላይ ሆኜ ሁሉም የሚመጣልኝ ሪፖርት ጠዋት እንዳነበብኩት ሆኖ ወደ እግዚአብሔር አንጋጥጬ በማውቀው በማምነው እምነቴ እግዚአብሔርን ለምኘው ስላጠፋሁት ሁሉ ይቅር በለኝ፣ ጥበቡን ስጠኝ ብየው በጠቅላይ ሚኒስትሩ ጫማ ውስጥ ሆኜ ወለቅ አርጌ ርግፍ አርጌ ያንን ጫማ እግዚአብሔርን ለምኘው አዲስ የብሔራዊ ስምምነት ቢመጣ that's a miracle። ሁሉም ወገኖች ማለት ነው፣ ፋኖ፣ ህወሓት፣ ኦነግ ሸኔ እና መንግስት በአጠቃላይ የውጭ ኃይሎች የሚባሉት እንደ ኤርትራ፣ ግብጽ የተለያዩትን ጣልቃ ገብነት ሀገሪቱን እንደሚያጠፉ ሲረዱ ለጋራ ድርድር ይቀመጣሉ ብዬ ስለማስብ ነው። ይህ ኢትዮጵያን ታላቅ የሚያደርጋት ብቸኛው መንገድ ነው። ይህም ሆኖ ግን ጠቅላይ ሚኒስትሩ ስልጣን እንዲያጋሩ ስለሚጠይቅ ተግባራዊነቱ ከባድ ነው። ስልጣን ያጓጓል። እኔ አልጓጓለትም። ጫማቸው እያቃጠለኝ አሁን ተመልሼ ያስገባሁት ከጸሎት በኋላ ያንን ስልጣን ማካፈል
ከሌሎች ጋር ተነጋግሮ ውሳኔዎችን መወሰን ምናምን የለም። አሁን የመሰለኝም ቡና ጠጥቼ የተናገርኩትን ነገር ሌላ ነገር ሳረግ ሌላ እና እኚህ ሰው ብቻቸውን ናቸው። አማካሪም ዝም ብሎ አንዱ ይላል አንዱ ይላል እና ያ ሚራክል ጥሩ ነገር ሆኖ ያችን ስልጣን መጋራት ስለማይፈልጉ ግን ያ ጉዳይ ተግባራዊነቱን ገደል ከተዋል። ሐመር ውሃ ብዬ ብለው ደግሞ የሚቀጥለው በአጠቃላይ መፈራረስ ኮላፕስ የሚባለው ማለት ነው። እንግዲህ ስልጣን ጥማት ከመጨረሻው አሟቸው እኛ አርጎ በቃ የሚሆኑትን አጥተው ጠቅላይ ሚኒስትሩ በስልጣን በቃ በዛ ጉጉት ሁሉንም ነገር ክደው ኤምሬትስ ገንዘብም ቢቆም እና የግብፅ፣ ሶማሊያ፣ ኤርትራ ከበባ ሲጠነክር መንግስት ሰራዊቱን መክፈል እያቃተው ሲሄድ የቀድሞዋ ዩጎዝላቪያ መሆን ሀገሪቱን ወደ ማቆም በማይቻልበት የእርስ በርስ እልቂት እና መበታተን ሊያመራ ይችላል ብዬ ገምታለሁ። የጠላት ወዳጄ ነው ብለህ ዛሬ ጥምር የፈጠርከው ፋኖም ህወሓትም ኦነግ ሸኔም ሌላውም እርስ በርሱ ሲዋጋ ሲተላለቅ ነው የሚታይ እና ስለዚህ ያለንበት ሁኔታ ከድጡ ወደ ማጡ ነው። ጠቅላይ ሚኒስትር እየሆነ የመጣው ይሄ ሁሉ ነገር በሁለት ምክንያቶች ነው። ከየት እንደመጡ አላውቅም። ጠቅላይ ሚኒስትር አላውቀውትም። ኦሮማራ ሰላማዊ ትግል ላይ ተሳትፌያለሁ። ህወሓትን እስከ ዛሬ የሚቀርም ማለለው የአጋዜን ጦር ሲያዙ እንደነበር አውቃለሁ ከኢንሳ አሁን በተረዳሁት ያን ሁሉ የአማራ ልጅ ያን ሁሉ የኦሮሞ ልጅ እስር ቤት ከተው እንዴት ወደ ስልጣን መጡ? መንገዱ አልገባኝም። ያማል። አንድ ነገር ግን የማውቀው ነገር አለ። እኛ ስልጣናችንን በተውን ጊዜ በፍጹም አማራ ስልጣን እንዳይዝ ብሎ የተናገሩት የቀድሞ ጠቅላይ ሚኒስትር አሁን በህይወት የሌሉት የመለስ ዜናዊ ንግግር ነው። ስልጣን ለኦሮሞ መስጠት ይሻላል፣ ሀገሪቱን ደካማ የተከፋፈለች አድርጎ ባለው ህገ መንግስት እንድትቀጥል አድርጎ የሚያስኬድ ስለሆነ ከሞትኩም በኋላ አደራ ብሎ የተናዘዙበት ነገር አለ። ይህ ከሆነ እሳቸውን ስልጣን እንዲያገኙ የተደረገው አማራ የተባሉት ሆዬዎች አሁን ዛሬ በውጪ ሆነው የሚናገሩትም በሰዓቱ ተገዳዳሪነት የስልጣን ሽርክና ወይም እንደዚህ ማድረግ የሚችሉ ሰዎች በቃ ሆዳ ከርፋፋ የአማራን እና የኢትዮጵያን ሉዓላዊነት በዛ ሰዓት ሸጠዋል ለዚህ ጠቅላይ ሚኒስትር ሲያደርጉ። ለማ መገርሳ ምን ማድረግ ይችላል አላውቅም። ምን ማድረግ ይችላል ወይም ደግሞ እሱ ቢሆን ኢትዮጵያ ለየት ያለ ሁኔታ ላይ ትደርሳለች የማውቀው ነገር የለም። ሰውየው ድምፁን አጥፍተዋል። ይሄን ይባላል ግን ከድጡ ወደ ማጡ ነው ያለ ነው። ሁለት ምክንያቶች አሉ። አንዱ የውስጥ ቁስል ወደ ውጭ መውጣቱ ነው። የአማራ ተወላጆች ከኤርትራ ጋር ለመሰለፍ መወሰናቸው በሀገር ውስጥ ያለው ህመም ምን ያህል ጥልቅ እንደሆነ ያሳያል። ደግሞ እነሱም አሁን አብረው ተሰልፈው እያሉ የኢትዮጵያን ባንዲራ መሬት ላይ ረግጠው መሪዎቿን ከኢትዮጵያን አንድነት የሚወዱትንም የሚጠሉትንም ረግጠናም በርክካችናል እያሉ የፎከሩባቸው እና ምን ያህል ህመም ውስጥ እንዳሉና ምን ያህል ጥልቅ ህመም ውስጥ እንዳለ ፋኖ መረዳት ይቻላል። እውነትም ህልውና ነው። ከአዲስ አበባው መንግስት ይልቅ
የአስመራው መንግስት ይሻለኛል ማለቱ ምን ያህል ምን ነው? የምትዋጋው ድሮን ነው። ድሮን ከባድ ነገር ነው። ድሮን ህዝብንም ታስፈጃለህ፣ አንተንም ይፈጃል። እንዴት ነው እንዴ? ይሄ እኮ በጣም ከሰው አቅም በላይ ነው። ስለዚህ ፋኖን እዛ ድረስ የወሰደው ይሄ ጠላት የመጨረሻው መርዛም ጠላት ይሻለኛል ማለቱ ለእኔ በጣም ከድጡ ወደ ማጡ የሚለው ውስጥ ነው እና የኢትዮጵያዊነት ማንነት ትልቁ አደጋ በዛ ምክንያት ተጋርጦብናል። ማጥ ውስጥ ነው ማለት ነው። ሁለተኛ ደረጃ የስልጣን ጥቅም ወይስ ሀገር አንድነት የሚለው ትልቅ ጥያቄ ነው። ጠቅላይ ሚኒስትሩ አሁንም እኔ ከሌላው ሀገር ትፈርሳለች የሚለው እነ መንግስቱ ኃይለማርያም የሚሉት ሌሎችም የሚል እምነት አላቸው ይመስለኛል። ነገር ግን ይህ እምነታቸው ራሱ ሀገሪቱን እያፈራረሰ መሆኑን አልተቀበሉትም። እንደ ድሮ አይደለም። አሁኑ በጣም ፖላራይዝድ የሆነ ሶሳይቲ ነው ያለው። በሙሉ የታጠቀ ነው፣ በሙሉ የቆረጠ ነው። ፋኖ ከኤርትራ ጋር መገናኘቱ ለኢትዮጵያ ሉዓላዊነት ያለው ስጋት እና ጠቅላይ ሚኒስትሩን ይህን ከበባ ለመስበር የሚያደርጉት ጥረት የት ያደርሰን ይችላል ብሎ ማሰቡ ደግሞ አንድ ትልቅ ጥያቄ ነው። ምክንያቱም ፋኖና ኤርትራውያን ወታደራዊ ትብብር ማየቱ ራሱ ይጠቅም ነበረ። ግን ምን ዋጋ አለው? ምንድነው ፋኖ የሚያገኘው? አንዳንድ ነገሮች እንደሰማሁት የስልጠናና የሎጂስቲክ ድጋፍ እንደሚያገኙ ነው። እና አንዳንድ የፋኖ አካላትም ያው አሁን ነው ፋኖ አንድ የሆነው ከ2004 ጀምሮ ነው እንግዲህ ፋኖ የጀመረው እና ያም እዛ በኤርትራ ውስጥ ስልጠና እያገኙ መሆኑ ሁሉ ይነገራል። በሸዋ አካባቢ እኔ እስከማውቀው ድረስ ይህን ያህል እንትን አልነበረም። ጎልቶም እንትን ያለ አልነበረም። የኤርትራም ጥልቅ የሆነ ኢትዮጵያን ጠልነት ይህን ያህል ግልጽ አልሆነልኝም ነበረ። ግን አሁን በጣም ሀገርን ከማጥፋት ጋር የተያያዘ ነው። የመገናኛና የደህንነት ትብብር አላቸው እና ኤርትራ ለፋኖ አመራሮች የመገናኛ ቴክኖሎጂን ሰጥታለች ነው የሚባለው። የደህንነት መረጃዎችን ኢንተለጀንስ ትሰጣለች ነው የሚባለው። እና ይሄ የሳውዲ ገንዘብ ነው እንግዲህ ፋኖ እጅ የሚደርሰው ማለት ነው በአጭሩ። ምክንያቱም ኤርትራ ስንት ወጣት የሚሰደድባት ድሃ ሀገር ናት። ከየት አምጥታ ነው ይሄን ሁሉ የምታደርገው? እስከምናውቀው የሳውዲ ብር በዛ ይፈሳል። የኤምሬት በኩል ደግሞ ፕራይም ሚኒስተሩ ጋር ይገባል እና የፌዴራል ሰራዊትን እንቅስቃሴ ቀድሞ ለማወቅ የሚቻልበት ዋናው አንዱ እሱ መንገድ ነው ማለት ነው። ፋኖ ይሄን ለምን አደረገ? ህልውና ነው። ከህልውና በላይ ምን ታደርገዋለህ? ሰው ሲኖር ነው። ጠቅላይ ሚኒስቴሩ ነገሩን አወሳሰቡት፣ አከበዱት። በድሮን ህዝብ እየጨረሱ ነው። ትምህርት ቤት፣ ህጻናት፣ ቤተክርስቲያን፣ ስንት ነገር እና ሌላው የሁለተኛው ግንባር ስጋት እንደኔ ግብጽ በሶማሊያ በኩል ስታስፈራራ፣ ኤርትራ ደግሞ በሰሜን በኩል ፋኖን በማስታጠቅ የኢትዮጵያን ሰራዊት በሁለት ተቃራኒ አቅጣጫዎች እንዲወጠር እያደረገችው ነው ማለት ነው። በዛ ውስጥ ደግሞ የህወሓት ተገንጣይ ኃይል አለበት። እሱን ስትጨምርበት በባለፈው አንድ ፕሮግራም ሰጥቻለሁ። ስለዚህ በምስራቅና በሰሜን ሁለት ግንባር አለ ማለት ነው። ጠቅላይ ሚኒስቴር ነኝ፣ ነገሩን እያየሁ ነው እኮ አልኳችሁ። አንድ ቀንም አልሞላችም ሁሉ ሳይ ጠዋት ከ2 ሰዓት ጀምሮ ከተነገረ ጀምሮ ነው ነገሮችን እያየ ያለሁት። እንደ ጠቅላይ ሚኒስትር የጠቅላይ ሚኒስትሩ የከበባን የመስፈር ሙከራ አድርገዋል።
አሁን በዚህ ሰዓት ራሱ ጠቅላይ ሚኒስትሩ እየወሰዱት ያሉት እርምጃ የህወሓትን ካርድ መጠቀም አንዱ ነው። መንግስት ከህወሓት ጋር ያለውን ግንኙነት በማጠናከር ማለት ነው ህወሓትን እንደ መከላከያ ግንብ ለማድረግ ወይም በፈር ዞን ለመጠቀም ይፈልጋል። የኤርትራና የፋኖ ግንኙነትም ለመቁረጥ በዛ በኩል እየሞከረ ነው። ይሄን ካገኘ ህወሓት ያደርገዋል። ገንዘብ፣ ስልጣን ነው እነሱ የሚፈልጉት። ሌላው ጠቅላይ ሚኒስትሩ ይህንን የከበባ ነገር ለመስበር እያደረጉ ያሉት የድሮን የበላይነትን ነው። በምድር ላይ ያለውን ኪሳራ ለማካካስ ማለት ነው። ብዙ ሰራዊት እያለቀ ስለሆነ ብዙ ሰራዊት፣ ብዙ ገንዘብ መንግስት ከቱርክና ከኤምሬትስ ባገኛቸው ድሮኖች ነው ይሁን ሁሉ ደግሞ የሚያደርገው። የሚገርመው የፋኖን ማዘዣ ጣቢያዎች እና የሎጂስቲክስ መስመሮች ላይ ያነጣጠረ ጥቃት እያደረሰ ነው በአሁኑ ሰዓት። ልክ ቲፒኤልኤፍ ላይ እያደረገ በነበረው ሁኔታ ማለት ነው። ግን ፋኖ ታክቲኩን እየቀየረ በዛም በዚህም እያለ ነው። ግን ፋኖም ይሄን እየጠነከረ እያለ የሳውዲዎችም እየተመታ እያለ ሳውዲዎችም እንግዲህ በእጅ አዙር ጫናውን ይቀጥሉበታል ማለት ነው። በዚህ ነው ኤርዶጋን በየቦታው የሚመላለሰው እና ሌላው የአማራ ህዝብ ራሱ የተከፋፈለ ሁኔታ አለው። ይህ አዲሱ ጥምረት በአማራ ህዝብ ዘንድ ሁለት አይነት ስሜቶች ፈጥሯል ብዬ ነው የማስበው። ደጋፊዎቹ ህልውናችን አደጋ ላይ ስለሆነ እንደ አማራ የምጠይቀው ደጋፊ የሆነ ማለት ነው የፋኖና የኤርትራን ጥምረት ያየ ህልውናችን አደጋ ላይ ስለሆነ ከማንኛውም ኃይል ጋር መተባበር አለብን የሚሉ ናቸው። ለእነዚህ ወገኖች ኢትዮጵያዊነት የሚቀጥለው የአማራ ህዝብ ደህንነቱ ሲጠበቅ ብቻ ነው ብለው ነው የሚያምኑት። ኢትዮጵያ ማለት ከኔ ህይወት በላይ አይደለችም። ሜክ ሴንስ። ሱዳን ውስጥ 13 ሚሊዮን ህዝብ ነው አልቋል እየተባለ ያለው። አማራ ቁጥሩን ቀንሰውም ምንም ብለው 30 ሚሊዮን ነው ብትል 13 ሚሊዮን በቅርቡ ያልቃል ማለት ነው። ቀጥላ 13 ሚሊዮን ስታደርግ 26 ሚሊዮን ያልቃል። የቀረው 1 ሚሊዮን 2 ሚሊዮን ነው። ከትግራይ ጋር እኩል ሆነልህ። ምንም ከዛ በኋላ ረጋግጣ ትገዛዋለህ። ያ ካልኩሌሽን ካለ እንደ ጠቅላይ ሚኒስትር በጣም እኩይ ነው። በጣም ያስጠላል። ይህንን ጥምረት ደግሞ የሚጠሉ ሰዎች አንዱ እኔ ነኝ። እንግዲህ የምጠላበት ምክንያት ዘላቂ መፍትሄ አይሆንም ከሚለው ብቻ ነው እንጂ ደጋፊዎች ጋር ሳልስማማ ቀርቼ አይደለም። ሜክስ ሴንስ ደጋፊ ሆነ ያንን ማሰብ ከኤርትራ ጋር መተባበር ለኢትዮጵያ ሉዓላዊነት አደጋ ነው። ያም ሶሉሽን አይሆንም። ሌላ ሶሉሽን መኖር አለበት ብዬ የማስበው ኤርትራ የራሷን አጀንዳ እንጂ የኢትዮጵያን አንድነት አትፈልግም በሚል ሁኔታ ነው። ይህም በፋኖ አመራሮች መካከል ልዩነት እንዲፈጠር እያደረገ ነው ብዬ አምናለሁ። በፋኖች መካከል ይሄ ደግሞ ታያታላችሁ አሁን በቅርብ መነሻችን አማራ መድረሻችን ኢትዮጵያ የሚለው የእስክንድር ነጋ ኃይል አብሬ እሰራለሁ ብሎ አሁን እየተንቀሳቀሰ ነው። ግን በውስጣቸው ዩልሲ ይሄ እንደገና ሁለት ሰነጥቃቸዋል። ለጠቅላይ ሚኒስትሩ ደስታ ነው ወይስ ምንድን ነው? ከጠቅላይ ሚኒስትሩ ጋር አብሮ የሚሆን የሚሰለፍ ፋኖ ማንም የለም። ግን ከኤርትራ ጋር ሆኖ እንደገና ፋኖ ድል ማምጣቱ ምን ማለቱ ደግሞ ለብዙ አይዋጥለትም። ሶ ዲስ ኢዝ ፓራዶክሲካል እና በጣም ወጣ ወረደ አብይ ይወርዳል፣ መንግስት ይወድቃል፣ ህዝብ ይቀጥላል የቀረው እና የኢትዮጵያ ወደፊት ዕጣ ፈንታ ምንድን ነው ሲባል
አሁን ባለው ትንታኔ መሰረት ጠቅላይ ሚኒስትሩ በስልጣን ላይ ቢቆዩም ባይቆዩም ኢትዮጵያ ወደ ቀድሞ ጠንካራ ማዕከላዊ መንግስት የመመለስ እድሏ በጣም እየጠበበ ነው። ጠንካራ ማዕከላዊ መንግስት ኢትዮጵያ ከእንግዲህ በቀላል አይኖራባት። ምክንያቱም የፌዴራል ስርዓቱ መላላትን እያየንባት ነው። ክልሎች የራሳቸውን የውጭ ግንኙነት እና ወታደራዊ ጥምረት መፍጠራቸው ለምሳሌ አማራና ኤርትራ ተመልከት፣ ከሌላ ከውጭ ኃይል ጋር ሶማሌ ክልል ከጎረቤት ሀገራት ጋር እንደዚሁ፣ ማዕከላዊ መንግስት ደግሞ ሌላ። በቃ እነኚህ ዝም ብሎ ማዕከላዊ መንግስትነቱ ሲምቦሊክ ነው፣ ኦሮሞ ነው ማለት ነው። እንደ ጠቅላይ ሚኒስትሩ አመለካከት ያለው መንግስት የኦሮሞ ነው ብሎ ያስባል። በዛም መሰረት በዚህም በኩል የኔ መሬት ነው፣ በዚህ የኔ መሬት ነው፣ በዚህ ኮሪደር አገኛለሁ፣ በዚህ እየዛበጡ ያሉበት ደግሞ የማንነታቸው ጉዳይ ደግሞ ይዞ እያከሰራቸው ነው። እና በአጠቃላይ የመጨረሻ እኔ 2 ሰዓትም ሊፈልጅ ይችላል። እኔ ባልተኛም ደስ ባለኝ 2 ሰዓት ነው፣ 1 ሰዓት ምናምን ሪኮርድ አድርገናል። የኢትዮጵያ ህልውና አሁን ያለው በድርድርና በጠመንጃ መካከል። እስኪ ቀጥታ ላንብበው ቶሎ እንዲያልቅልኝ፣ እዚህ ላይ የጻፍኩት ስላለ። ቀጣዩ ትንታኔ ይሄንን ነው የሚመስለው። እንግዲህ የኢትዮጵያ ህልውና አሁን ያለው በድርድርና በጠመንጃ መካከል ባለው ጠባብ መስመር ላይ ነው። ጠቅላይ ሚኒስትሩ የፋኖን እና የኤርትራን ግንኙነት በኃይል መስበር ካልቻሉ እና ፋኖ ወደ አዲስ አበባ የሚቃረብ ከሆነ ኢትዮጵያ ወደ አዲስ የሽግግር መንግስት ወይም ወደ መጠነ ሰፊ መበታተን ልታመራ ትችላለች። ይህንን ስንል እነኝህን ነጥቦች እንመልከት። የኢኮኖሚ ውድቀትና የሰራዊቱ መከፋፈል ወይም ደግሞ ዲፌክሽን ያለበትን ደረጃ ኢትዮ ኢኮኖሚ ክራይሲስን ስናየው ያንን ያመጣ ማለት ነው። ከዛ የአሜሪካና የቻይና በዚህ ቀውስ ውስጥ ያላቸው ደግሞ የተደበቀ ሚና አለ እስካሁን ያልተናገርኩት። ወይስ ደግሞ የሱዳን ጦርነት በኢትዮጵያ ሰሜናዊ ድንበር ላይ ያለው ተጽዕኖ ምን ይሆናል? እና እኔ ኢትዮጵያ ታላቅነት ወይስ መበታተን ነው የሚባለው ዛትስ ኤክሲስተንሻል ቾይስ እና አሁን ያነበብኩላችሁ ቅድም ከጻፍኳት ላይ ነው። እና ኢትዮጵያ አሁን ያለችበት ሁኔታ በጣም በታሪኳ አይተው የማታውቀው አይነት ነው። ዘመነ መሳፍንት ይባላል። እንደዛ አይሆንም። ቀደም ሲል የነበሩ ስጋቶች ውስጥ አማጽያን ብቻ ነበሩ። አሁን ግን የውስጥ አማጽያን ፋኖ ከውጭ ጠላቶች ጋር መገናኘቱ ከኤርትራ ጋር ሆንክ ማለት ከግብፅ ጋር ሆንክ ማለት ነው። ከግብፅ ጋር ሆንክ ማለት ከሳውዲ ጋር ሆንክ ማለት ነው። ግብፅና ሳውዲ በአሁኑ ሰዓት እንደማየው ከሆነ የኢትዮጵያን መበታተን ነው የሚፈልጉት። ስለዚህ ጠቅላይ ሚኒስትሩ ይህን የከበባ ሰንሰለት በዲፕሎማሲ ካልበጠሱት በስተቀር ኢትዮጵያ ወደ ምን ውስጥ እንደምትገባ አላውቅም። እና የአብይ አህመድ የመጨረሻው ካርድ ጠቅላይ ሚኒስትሩ ስልጣናቸውን ለማቆየት የሚከተሉትን 2 አማራጮች ሊጠቀሙ ይችላሉ። አለበለዚያ ወታደራዊ የበላይነት ድሮን ዶክትሪን የሚባለው ነው። የውጭ ድጋፍ አለ። የአማራና የኢትዮጵያ ፍቺ ለውጥ አለ። ወታደራዊ የበላይነት በሰው ኃይል የታመነ ሰራዊቱ እያጡ ስለመጡ ሙሉ በሙሉ በቴክኖሎጂ ብቻ በድሮን ዋጋት ነው የመጨረሻው ካርድ። እና ይህ ግን የሲቪል ጉዳትን እየጨመረ ብዙ በጅምላ ሰው የሚገል በዓለም ደረጃ ጫና ይበዛባቸዋል። ከዛ የውጭ ድጋፍ መሸጥ ደግሞ
የኢትዮጵያን ስልታዊ ሀብቶች፣ ወደቦች፣ አየር መንገድ፣ የቴሌኮም ድርጅቶች ለተባበሩት አረብ ኤምሬትስ ወይም ለቱርክ ወይም ለሳውዲ በመሸጥ ስልጣናቸውን የሚደግፍ ገንዘብ ማግኘት ሌላው ነው። ይህ ግን ሀገሪቱን ለአዲሱ ቅኝ ግዛት አሳልፎ ይሰጣሉ ብዬ አስባለሁ። በቃ እነኚህ ነገሮችን መሸጥ ከቀጠሉበት ምን ያህል እንደተሸጡ አናውቅም። ድልድዩ አልተሸጠም አለ ብለውናል። ከምን ተነስተው እንደሆነ አላውቅም። እዛ ፓርላመንት ውስጥ ቅልፌ እየመጣ ነው እና የውጭ ድጋፍ መሸጥ በጣም የሚያስጠላ ነገር ነው እና የአማራና የኢትዮጵያ ፍቺ ለውጥ ደግሞ የአማራ ብሔርተኝነት ወደ ኤርትራ መጠጋቱ ትልቅ የታሪክ ሽግግር ነው ብዬ ነው የማስበው። ትልቅ ኢትዮጵያን ማፍረስ የሚፈልግ አለ። ኢትዮጵያን ጎልቶ አሁን ምንድን ነው እዛ ነው ያለው። ኢትዮጵያዊነት ከእንግዲህ ከላይ ወደ ታች የሚጫን ትዕዛዝ የሚቀጥልበት መንገድ ያለ አይመስለኝም። እንደኔ አዲሱን የህልውና ሊወስን የሚችለው አማራን ጨምሮ ማለት ነው ብሔርተኝነቱ ነው። በራሳቸው ፈቃድ ኢትዮጵያ ትጥቀመን፣ ጥቅማችን አይተን ነው ከኢትዮጵያ ጋር የምንሆነው። የህወሓት አባባል ነው የሚሆነው። ምን አደከመን እና ሌላውም ማህበረሰብ አብሮ ለመሆን ሲፈልግ ነው አብረን የምንሆነው እንጂ ስንፈልግ እንበተናለን፣ ስንፈልግ አንድ ጋር እንሆናለን። ፋኖ ከኤርትራ ጋር መቆሙ ሪሊ በጣም ትልቅ ነገር ነው። ስለዚህ አሁን ኢትዮጵያ ያለችበት መንገድ ለአንድነት የሚደረግ ጦርነት ሳይሆን የመጨረሻው መተላለቅ ነው። በመጨረሻው እንቅልፍ የሚያሳጣኝም ያ ነው። እንደዛ ይሆናል ብዬ አስባለሁ። ጠቅላይ ሚኒስትር አብይ አህመድ ከታሪክ ተወቃሽነት ለመዳን ያላቸው ብቸኛው መንገድ ደግሞ ሁሉንም አሳታፊ የሆነ የብሔራዊ ድርድር መጀመር ነው ወዲያውኑ። ለምን እሳቸው ያመጡት ድርድር ብለው የጀመሩት ነገር ለኢትዮጵያ በፍጹም ኢትዮጵያኖች በቃ ሊያምኑት አልቻሉም። እምነት ጎደለው። እምነት ከጎደለ ደግሞ እውነትን መነጋገር አይቻልም። ከጎረቤት ሀገር ጋር ያለውን ደግሞ በድርድር ማርገብ፣ ስልጣን ለሽግግር መንግስት አሳልፎ ለመስጠት ዝግጁ መሆን ነው። እንደ አንዳንድ በዚህ ዓለም ያየናቸው ዘግናይ በሆነ ሁኔታ እንደሞቱ መሪዎች እኝኝ ብሎ ስልጣን ላይ ከመቅረት ጠቅላይ ሚኒስተሩ ኢትዮጵያን እውነት የሚወዷት ከሆነ ስልጣኑን ለቆ ለሽግግር መንግስት መስጠት ነው። ይህ ካልሆነ ግን አሁን የምናያት በዚህ በየካቲት ወር ኢትዮጵያ ወደፊት በካርታ ላይ የምናውቃት ኢትዮጵያ ላትሆን ትችላለች። ብትንትኗ ወጣ ማለት ነው እና ይሄው ነው እኔ ዛሬ እንቅልፍ አሳጥቶኝ የነበረው። እንግዲህ ስትራቴጂካዊ እርምጃዎችን እንግዲህ ጠቃቅሰናል። የመሬትን የፋኖና ኤርትራንን የሀገር የቁርጥ ቀን ሀብቶችን ደግሞ መጠበቅ ሌላው ሬል ላይን ነው ብያለሁ። እንደ ህዳሴው ግድብ ግን ሁሉም ነገር በሚያም ሁኔታ ነው ያየሁት። ግራንድ ስትራቴጂ እንዴት እንደነበረ ትንሽ ተነጋግረናል። በእኔ በማስበው ፋኖን በቀላሉ ወደ እጃቸው መልሰው ማስገባት ይችላሉ። ትጥቁን ፍትህ አይበሉት፣ ዳትሴት ህዝቡን አይግደሉ፣ ይተዉት። የአማራን ክልል እንደሌላው ያስተዳድር። አትሊስት አዲስ አበባ ቁጭ ብለው ያላቸውን በመደራደር ስልጣን በመነጋገር ሊቆዩበት ይችላሉ። ምክንያቱም ከስልጣን ከወጡ ተጠያቂነት ስላለ
ፍርሃት ይኖራቸዋል እንደ ሰው እና ዋናው ስትራቴጂ ብዬ አሁንም ቢሆን የማየው አንደኛ የውሃ ሰላም መፍጠር ነው። ስምምነት ብሬኪንግ ዘ ኢጂፕሽያን ፒንሰር ነው የሚባለው ስሌቱ። ኢትዮጵያ አንድ ጊዜ ከውስጥ ማለት ነው አማጽያን እና ከግብጽ ጋር ጦርነት መግጠም አትችልም። እርምጃው በህዳሴው ግድብ ላይ የመረጃ ልውውጥና የቴክኒክ ዋስትና ስምምነት ይጠይቃሉ ግብጾች። ይህንን ደግሞ ለግብጽ ማቅረብ ነው ቀለል ያለው። በአንድ ጠቅላይ ሚኒስትር ደካማነት ይህንን ምናልባት የቴክኒኩን ብቻ የቴክኒክ ዋስትና ስምምነት መፈረሙ በወረቀት ላይ አንድ ነገር ተፈረመ ማለት ይቀጥላል ማለት ነው። ይህን ጊዜ ግን ማሳለፍ አስፈላጊ ነው እና እንደ እርምጃ ምናልባት በቃ የመጨረሻ ብዬ የምወስደው በህዳሴው ግድብ ላይ የኢንፎርሜሽን ኤክስቼንጅ ወይም እሱን ጠይቀዋል። ይሄ ትራምፕ ላይ የጻፈው ነገር አለ። የቴክኒክ ዋስትና ስምምነት ለግብጽ ማቅረብ እሱ ምናልባት ወደዛ እንትን ካላቸው ግን አሁንም ሆኖ የውስጥ ጠላቶች እስካሉ ድረስ የውስጡን ችግር ሶልቭ ማድረግ እስካልተቻለ ድረስ እና ይሄ ከግብጽ ጋር የሚደረገው ስምምነት የግብጽን ወታደራዊ ጣልቃ ገብነት ምክንያት ያስወግደዋል ማለት ነው። ግብጽም በዓለም አቀፍ ግፊት ወታደሮቿን ከሞቃዲሾ እንድታወጣ ትገደዳለች። ኢትዮጵያ ምስራቃዊ ድንበርን ትጠብቃለች ማለት ነው። በሁለተኛ ደረጃ የሉዓላዊነት ጋሻ የሚባለው ማለት ነው ኒውትራላይዚንግ ዘ ኤርትራ ፋኖ አክሰስ ኒውትራላይዝ ማድረግ ይቻላል። ፋኖ ከኤርትራ ጋር መተባበሩ የተፈጠረው ከመንግስት በተሰማው ቂምና ተስፋ መቁረጥ ነው ብዬ ነው የማምነው። መንግስት አንዳንድ ጊዜ አንዳንድ ሰዎች ሆደ ሰፊ መሆን አለበት ይላሉ። ሆደ ሰፊ ካልሆንክ ምን አይነት መንግስት ነህ? ፋኖ ተገፋሁ። ፋኖን በእርግጥ የአማራን ህዝብ ለመጨረስ የተነሳ ፕራይም ሚኒስተር ከሆነ ኤግዛክትሊ ዋት ዴይ ሹድ ዱ ያገኙትን መሳሪያ ኒውክሌርም ካገኙ መጣል ነው እዛ ህዝብ ላይ። ህዝብ ጋር ከሆነ ጦርነቱ ጠቅላይ ሚኒስትር ጦርነቱ ሚናው የት ነው? ህዝቡን እውነት ማጥፋት ነው? ፋኖ ጋሻ ሆኖ ነው ያለው ለህዝብ። ከህዝብ ጋር ካልሆነ ጦርነቱ ህዝቡን ተውት። ፋኖ የህልውና አደጋ ላይ ነን ብሎ ነው እስከ መጨረሻው እየተዋጋ ያለው። ስለዚህ ከኤርትራ እና ከፋኖ ጋር ያለውን ግንኙነት ለመስበር ፋኖ የሚጠይቃቸውን ጥያቄዎች እንደ አማራ ጥያቄዎች ወስዶ ያንን የኤርትራና የፋኖ አክሴስ መስበር ይችላሉ። ምክሬ ያ ነው። እንደዛ አይነት ስምምነት እንግዲህ የዚህ ስሌቱ ምንድነው? ፋኖ የራሱን ህልውና ለመጠበቅ እስከፈለገ ድረስ ከማንም ጋር ይተባበራል። ስለዚህ እርምጃው መሆን ያለበት በአስቸኳይ ያልተመጣጠነ የተኩስ አቁም እና የታለመ ምህረት በደንብ የታሰበበት ማንም ምንንም ምህረት ማወጅ ነው። ማን ማሪ ማን እንትን ነው እንትን አለም እንጂ መቼም ተጠያቂ ሳይሆኑ በዛ በጠቅላይ ሚኒስትር ቢሮ ውስጥ መቀመጥ የሚከብድ ይመስለኛል። እና ጥቅሙ ግን አለ እዚህ ላይ የአማራ ክልል ህጋዊ ጥያቄዎች እንደ ወልቃይት ያሉ በህዝቡ ውሳኔ እንደሚፈቱ ቃል መግባት ነው። የአማራ ህዝብ መንግስት እንደሚጠብቀው ካመነ ፋኖ በኤርትራ መታገዝ የለበትም ብዬ አምናለሁ። ጥላቻውን ወደ ሀገራዊ ስሜት መመለስ ይቻላል። አሁንም ሩቅ አይደለም። ቀላል እኮ ነው ጠቅላይ ሚኒስትር፣ ይሄ ነገር ቀላል ነው። ጫማዎት ውስጥ ገብቼ አየሁ፣ ያቃጥላል። ያሉበት እሳት ነው። 2015 ላይ እንደነበረው አይደላም፣ አልቋል። ጫማው ይከረፋል፣ ያስጠላል። ጫማው እንደ
እሳተ ገሞራ ነው የሚያቃጥለው። መቀመጫው ላይ መቀመጥ አልፈልግም። ጠቅላይ ሚኒስቴሩ ቦታ በጣም የሚያስጠላ ነው፣ በተለይ ስላበላሹት። ስለዚህ ቢያንስ ምንም ገንዘብ የማያስወጣው የፋኖና የኤርትራን ጉዳይ የአማራን ጥያቄ በመመለስ መቀልበስ ነው። አማራ የዋህ ነው፣ መንግስት ያከብራል፣ እርግጠኛ ነኝ። እግዚአብሔርን ወዳድ ነው። የፈረሱትን ቤተክርስቲያኖች እንደገና ይሰራል። ታሪካዊ ቦታዎች የሚላቸው ቦታዎች ህዝቡ የተፈናቀለበትን ቦታዎች ሁሉ መመለስ ተገቢ ነው ማለት ነው እና ኢኮኖሚክ ሰርቫይቫል ሊመጣ የሚችለው ደግሞ የመሬት ድጋፏን ብታቆም የሚለው ኢኮኖሚው እንዳይናጋ። አሁንም በዚህ ላይ የማሰላስለው ምንድነው የኢትዮጵያ ሀብቶች አየር መንገድ፣ ግድብ፣ ማዕድን፣ እርሻ ቦታዎች ምናምን፣ ከተማ ሪል ስቴት ምናምን ብቸኛ መያዣዎቿ ናቸው አይደል? እንግዲህ እርምጃ መሆን ያለበት ምንድን ነው ከተባለ ሀብቶቹን በርካሽ ከመሸጥ ይልቅ ጽምዛም ከመሮጥ ይልቅ ጠቅላይ ሚኒስትር በውጭ የሚኖሩ ኢትዮጵያውያንና እንደ ቱርክ ያሉ ገለልተኛ ሀገራትን የቦንድ ገዢ እንዲሆኑ ማድረግ። እኔ ዲሽቃ የመግዛት ፍላጎቱ የለኝም፣ በቃኝ። እንደ ዲያስፖራ ቦንድ ግዛ፣ ሀገር ሰላም ናት፣ መጥተህ ኢንቨስት አድርግ ቢሉኝ ጠቅላይ ሚኒስቴር ሆኜ ሳይሆን ቡና እየጠጣሁ ከህዝቤ ጋር በሰላም ሰው በልቶ ሲያድር እኔም በልቼ ሳድር ደስ ይለኛል። ሌላው ሰው ሳይበላ ሳይጠጣ እኔ ስበላ እናስጠጣ ደስ ስለማይለኝ ግባ ግደለም ሰላም ነው እንኳ አባል በመጣበት የምፈልገው ሀገር አይደለም። የኢትዮጵያ ወጣት ያንን ሀገር ጥሎት ለመሄድ እስካሰበና እስከሚፈልግ ድረስ አልመለስም። ኢትዮጵያ ወጣት ገንዘብ፣ ቦታ፣ ኑሮ ሊኖረው ይገባል እና በዚህ በቦንድ እንኳን ቢያስገቡ ዲያስፖራው መልሰው በአመት ከ5 ሚሊዮን ብር በላይ ምናምን የሚላከው የዲያስፖራ ገንዘብ ለሀገር ህልውና መጠቀም ይቻላል። በኢኮኖሚ ሰርቫይቫል ማለት ስንመለከተው ሌላው አጋሮችን መቀየር ምንድን ነው? ከግብጽ ጋር ብቻ መሆን አለበት እንዴ? ምንድነው ቱርክን እንደ ዋነኛ የባህርና የደህንነት ጠባቂ አድርጎ ደግሞ መሾም በጣም አደጋ ነው የሚሆነው። ወደ አሜሪካስ ቢዞር ጥቅም ላይ የተመሰረተ ፖሊሲ ነው NSS 25 ኖቨምበር ላይ የወጣው። እሱ ሰላም ይሁንና ማንኛውንም ቢዝነስ እንሰራለን አብረን ብላለች። ያው እኛ ጣልቃ ገብነቷን ነበራለን ምንጠላው። ትራምፕ አሁን አለ ይሄዳል ከአሜሪካ ጋር። ለምንድን ነው ስምምነት እንደገና እንዲሆን የማይሆነው? መጀመሪያ ግን እነሱ የሚጠይቁት ሰላም ሆን ነው። ይህ እርምጃ ለምን ይጠቅማል? ምክንያቱም ቱርክን እንደ ዋነኛ የባህር እና የደህንነት ጠባቂ አድርጎ መሾሙ በጣም በጣም መጥፎ ነው። ቱርክ በሶማሊያ አሁን ጥቅሙ የሚሆነው በሶማሊያ ያለውን ነገር ታረግባለች ምናምን ነው። ከዛ ውጭ ግን ነገም የማይታመን ማንም አይታመንም። ግን ለጊዜው ባለው ሁኔታ እንደዛ ነው። እኔ ለህዝባችን የማስተላልፈው ነገር ደግሞ ሌላ መልእክት ቢኖር የኢትዮጵያ ታላቅነት በሰራዊት ብዛት ሳይሆን በማይበጠሰው የአንድነት ሰንሰለት ነው ብዬ ነው የማምነው። ወንድሞቻችንን እህቶቻችንን ለመግደል የኤርትራን እጅ ከተዋስን ሰንሰለትን እንበጥሳለን ማለት ነው። ስለ ውሃ ሳንነጋገር ግብጽ ሶማሊያ እንድትቀመጥ ከፈቀድን ሌባውን ወደ ቤታችን አስገባን ማለት ነው።
ስለዚህ ኢትዮጵያን ለማዳን ከባዕዳን አሸርጋጅነት ወጥተን በቃ ኢትዮጵያዊ የሆነ እንደገና በቃ እንትን ብንል በጣም ደስ ይላል እና አዲስ የብሔራዊ ስምምነት ያስፈልጋል። በቃ ምን አይነት መንግስት ምን አይነት አኗኗር እንኑር፣ አዲስ የብሔራዊ እንደ ብሔር ብሔሮች ሁሉም እንደምትሏቸው ማለት ነው መተሳሰር አለብን። ተለያይተንም እንደ ብሔሮች ጤና አንሆንም፣ አንድም ጋር ሆነን ጤና አንሆንም። ስለዚህ የብሔራዊ ስምምነት ያስፈልጋል። ከግብፅ ጋር ተደራድሮ ውጫዊውን ስጋት ማስወገድ ይቻላል። ከዛ ሰላም ካለ ነው የሚታደገው። አማራን በህጋዊ መንገድ በማካተት የኤርትራ ተጽዕኖ መዝጋት ይቻላል። ሀብትን ለዲያስፖራ ቦንድ በመሸጥ ኢኮኖሚው እንዲንቀሳቀስ ማድረግ ይቻላል። ቱርክን እንደ ስልታዊ የደህንነት አጋር ብቻ መጠቀም ነው። ከዛ ውጪ ወደ ዩናይትድ ስቴትስ መዞሩም ትንሽ አደጋም ጥቅምም አለው እና ይሄንን ነው የምለው። ሁሉም ነገር እንደዚህ ነው እና ተመልሼ ትንሽ ብተኛ ይሻለኛል። እስቲ ሬድ ላይን የምንላቸውን ደግሞ እንይዝች ማስታወሻ ላይ የረሳኋት ነገር 3 ግድቦች አሉ። ሬድ ላይን የምንላቸው እነሱን መቀጠል አለባት ኢትዮጵያ። ግብፅ ለቴክኒካል ኢንፎርሜሽን ሼሪንግ ብቻ ነው ቅድም እንትን ያልኩት እና እዚህ ላይ 3 ግድቦች ከታላቁ ህዳሴ ግድብ በላይ የሚገደቡት ቀይ መስመር ናቸው። ግድቦቹ ስልታዊ ጠቀሜታ ስላላቸው ማለት ነው። የኤሌክትሪክ ኃይል ማመንጨታቸው በጣም ትልቅ ጥቅም ስላለው ቀይ መሰሮች ናቸው ብሎ ማስመር ነው እና ምክንያቱም ቀጣይ የግንባታ እቅድ ስላለ እንደገና ሌላ ቀውስ እንዳያመጣ ባለው ስምምነት ቢሆን ይሄን በማድረግ እንትን ሊል ይችላል እና ይሄ ያቀረብነው ወቅታዊ ቁስል በትክክል የሚዳሰስና መፍትሄ ያለው ነገር ነው እና የታጠቁ ኃይሎችን ብትሆኑ የታሪክ ተጠያቂነት አለ። ሁሉም የታጠቀ ኃይሎች ፋኖ የምንላቸው ምናምን በቃ ያው 3ቱ ኦነግ ሸኔና ህወሓት ሊረዱት የሚገባው እውነታ ቢኖር የአንድን ግለሰብ ስልጣን አይደለም ማየት ያለባችሁ። ያለ መጣል በሚል ከኢትዮጵያ ታሪካዊ ጠላቶች ጋር መሰለፍ የሀገር ክህደት መሆኑን እወቁ። ትሪዝን ነው ትሪዝን። ታሪክ የሚፈርደው ደግሞ በሀገር ሉዓላዊነት ላይ ድርድር ባደረጉት ላይ ነው። ስለዚህ በታሪክም ተጠያቂ ትሆናላችሁ። ፋኖ የኢትዮጵያን ሉዓላዊነት ለውጭ መሸጥ አይችልም። ያለው ጫና ይገባናል። ለዚህም ነው ነገሮች በሰላም ይፈቱ እያልን ያለ ነው። ስለዚህ ከእኔ ወደኛ የሚደረግ ሽግግር መኖር አለበት እና ጠቅላይ ሚኒስትሩ ስልጣናቸውን ለማጽናት ከሚፈልጉት ከሚያደርጉት የተሳሳተ ጥረት ወጥተው ደግሞ ሁሉንም ያካተተ ብሔራዊ ሽግግር ምክር ቤት የሚባለው ማለት ነው። ለምን እሱን አያደርጉም? ሰው ሲመክር እንዴት ችግር ይሆናል? ይሄን መጥራት አለባቸው። ውጭም ያለውን ውስጥም ያለውን ሁሉንም መመካከር መቻል አለበት። በቃ በጦርነት የሚሆን ነገር የለም። እኔ ከእንግዲህ ወዲያ እኔ ብሆን
ማንም ሰው መጥቶ ሊገድለኝ ሊያጠፋኝ ከፈለገ እንደ ጠቅላይ ሚኒስቴር ደህንነቱ ጉዳይ እንዳለ ሆኖ ጦርነት በቃኝ ማለት አለብኝ እኔ ራሴ። ሰራዊቱን ወደ ካምፕ እንዴ ሰራዊቱ ከየትኛውም ክልል እዛም እንዳትሆን እዛም እንደ ውሻ እየተባረረ እንዴ ማሽላ ጥበቃ ላይ ዝንጀሮ አለ ከዛና ከዛ የሚሯሯጥ እንደ ዝንጀሮ እያሯሯጡ ሰራዊቱን እኮ መከራ አሳዩት። ይሄ በቆም አለበት እና ከእኔ ወደኛ የሚለው ንግግር መጀመር አለበት። ሌላው ጸያፊውና አስጠሊው ነገር በኢትዮጵያን አንድነት በአንድ አፍ እያወሩ በዛው አፍ ደግሞ የኦሮሞ የበላይነት ከሚለው አካሄድ መውጣት አለባችሁ። በጣም አስጠሊታ ነው። የኢትዮጵያን ባንዲራ የግብፅን ባንዲራ በጌዳ በኦሮሞ በምናምን ስም እንደዛ ማውለብለብ አሁን የትም አላደረሰም፣ የትም አያደርስም። ሁላችንም እንተላለቃለን ወገን። ስለዚህ ጠቅላይ ሚኒስቴሩ ያረጉት ጫማ በጣም ያስጠላል፣ ይሰነፍጣል። ለኢትዮጵያ ቀዳሚነትና ለሰብአዊነት ቅድሚያ ቢሰጡ በጣም ጥሩ ነው። ተጠያቂነት ደግሞ አይቀርም። በውስጡ እስካሁን ድረስ ተዋናኝ የነበሩት በታጠቁ ኃይሎችን በሁሉም ከሽግግር እና ከምክክር ሁኔታው ላይ ተጠያቂነት እናመጣለን። ካላግባብም እስር ቤት የገቡ ወገኖቻችን ፍርድ እንዲያገኙ ይሆናል እና የውጭ ጥገኝነትን ማስወገድ ተገቢ ነው። የአፍሪካውያን ድርድር በአፍሪካውያን የሚለው ነገር ያው የአውሮፓውያኖች ሁኔታ ስለሆነ በዛ አብረው አልሄድበትም እና በኢትዮጵያ ውስጥ ያላችሁ ሁሉም የታጠቁ ኃይሎች ማለት ነው እባካችሁን ምላችሁ ይህ እንድትረዱ ነው። ያለኔ ሀገር አትቆምም የሚለው የተሳሳተ እምነት ከጠቅላይ ሚኒስቴር ውስጥ መውጣት አለበት። የታሪክ ትምህርት ኃይለ ሥላሴን ስናይ ከንጉሠ ነገሥቱ ብቸኛው የሀገር መፍትሄ እሳቸው ብቻ እንደሆኑ ያምኑ ነበረ። ለውጥ ሲመጣ ግን ረፈደ። የተማሪዎችና የወታደሮች ንቅናቄ ንጉሳውያን ስርዓት ጠራርጎ ጣለው። በዛው ወቅታዊ ተመሳሳይነት ማን ነው ብቻ የደርግ ብሩት ፎርስ ነበረ መንግስቱ ኃይለማርያም። መንግስቱ በኤርትራ እና በትግራይ ለተነሳው ጥያቄ የመለሱት በቀይ ሽብር ነበረ እና ያ በጦርነት ነበር፣ አልሆነም፣ ወደቁ እሳቸው እና ይሄ ሁሉ ምንድነው ያመጣው? መለስም ህወሓትም ቢሆን እንደዚሁ አጋዜን ነው እየለቀቀብን የነበረው። ወደቀ፣ ተንከረባበት። ካለመለስ ሀገር አትኖርም፣ እሱም ሞተ። እንደ ሰው እንደ ማንኛውም ክፉም ደግም ሰራ። የሞተ ሰው አይወቀስም። አሁን ያለው ጠቅላይ ሚኒስቴር ግን አንተ ጫማ ላይ ቆሜ ስመለከተ ያለበት ያስጠላል። ተቋሞች ሁሉ ፈርሰው ጥቂት ወዳሞች ናቸው ከጎን የበላይ ሆነው ቁጭ ያሉልህ እና የቀለጠው ላባ ጫማውን ቅልጥልጥ አድርጎት መልሼ ልሰውጣት አልችልም። አውልቄ ልጥለው ነው። ባዶ እግሮትን ነው ያሉት። ጠቅላይ ሚኒስትሩ በዚህ ላባ ውስጥ ካሉ ሁለት አማራጭ በደንብ የሚያውቋቸው ናቸው። ደግሞ አንድና ሁለት እያልኩ ወይም ኤቢሲ እያልኩ ሁለቱን ከመናገር ሁ ጠቅላይ ሚኒስትር የኃይለ ማርያም ደሳለኝ ሞዴልን ቢከተሉ ጥሩ ነው። ስልጣን መልቀቅ አቶ ኃይለ ማርያም በ2010 የሰሩት ስራ ትልቅ ነገር ነው። አካሄዱን አይተውታል። ስማቸውም እንደ ጠቅላይ ሚኒስትር ብዙ ጎልቶ አይነገርም።
በፈቃዳቸው መልቀቃቸው ግን ወደፊት እንዲጎላ ነው የሚሆነው የእሳቸው ስም። ለተወሰነ ጊዜም ቢሆን ሀገሪቱን ወደ ተሻለ ተስፋ እንድትሻገር አድርገው ነበር። የመለስ ራዕይ ነው እሱን ያስጠላው የነበረው። ግን አልሆን ሲሆን ስልጣኑን ለቀዋል። በጣም ትልቅ ብርቅዬ የሆነ የታሪክ እና የፖለቲካና ትትና ነው። መድረክ ላይ በሃይማኖታቸው መሰረት ሲዘሉ ሲደንሱ አያለሁኝ። ሰላም አግኝተዋል ብዬ አስባለሁ። ያ ሀ ነው የመጀመሪያው ምርጫ። ሀን ብሎ ደግሞ ማነበር ስር ነቀል የጋራ እርማት ራዲካል ኢንክሉዥን ራሳቸውን በምርጫ ለማጽደቅ ከመሞከር ይልቅ በጣም ኢምፖርታንት ነው። ጠቅላይ ሚኒስትር ተመርጫለሁ ብሎ ለዓለም እንደሌሎቹ በምርጫ ነው ያሸነፍኩት አሁንም ብሎ ሌላ 5 ዓመት ለማሸነፍ እዛ ጫማ ውስጥ ተመልሼ አልገባም። እንዳልኩት ላቫ ማለት የእሳተ ገሞራ እሳት ላይ ነው ያሉት። ሁሉንም ያካተተ ብሔራዊ የሽግግር ምክር ቤት ፍጠሩ። ምንጊዜም ይፍጅ፣ በአስቸኳይ እሱም ማድረግ ነው፣ እሱም መጥራት ነው። ምርጫ ምናምን እያሉ ህዝቡን ከሚያደክሙ ታሪክ እንደሚያስተምረን በኃይልና በዛቻ ህዝብን መግዛት የሚቻለው ማንም መንግስት የለም። በጣም አደጋ ላይ ነው ያሉት እና ታሪክ ፍርድ አለው። ቀደምት መሪዎች የወደቁት ብዙ በጭቆና፣ የእርሶ ደግሞ የባሰ ነው። በጭቆና ሁሉንም ነገር በኃይል ይሄን አደርጋለሁ ማለት እርሶም ኢትዮጵያዊ ናት። ሌላ እኮ እርሶም ሰው ናት። እርሶን የሚገዳደር ከየትም አይጠፋም። የእርሶን ያህል የሚያስብ አይጠፋም። ግን እኩይ የሚያደርገው ነገሩን ሁሉ በጣም የሚያስቸግረው የኃይልና የጭቆናው ትልቁ እንትን የሚሆነው የ1907ቱ ህገ መንግስት አንቀጽ 39 እና መዋቅራዊ ችግሮችን ላይ ያለው ነገር ነው። የመሪው መልካም ፈቃድ ከሌለበት ህዝቡ ሊወስደው የሚችለውን የሰላማዊ ትግል አማራጮች ቢመረምር ደግሞ ጥሩ ነው። መቼስ አዲስ አበባ ከተማ ላይ በድሮን አይመቱት ይመስለኛል። የአዲስ አበባ ህዝብ አሁን በቅርቡ ፍንቀል ብሎ ይወጣል። ታፍኖ ነው ያለው። ወጥቶ ምን ሊያደርጉት ነው? በቤቱ ሄዶም ይበላ የለውም ይጠጣ የለውም። ስራ የሚከፈለው ገንዘብ ምንም አይጠቅም። ስለዚህ ሁሉን አካታች የሆነ የሀገር እንትን ይሄንንም ምክክር ኮሚሽን ምናምን የሚሉት ወደ ጣሉና ሁሉንም አዘጋጁ። እኔ አበበ ነጋሽ ነኝ። የመጨረሻ ደብዳቤ ለአንብባት። ስለ ኢትዮጵያ ሰላም ልብና ስለ አፍሪካ የሰላም ልብ የቀረበ ወይም ደግሞ ኢትዮጵያን ሃርት ፎር ፒስ ኤንድ አፍሪካን ሃርት ፎር ፒስ ኢንጂነሩ እይታ ኢንጂነር ግደለም። ስሜ አበበ ነጋሽ ይባላል። ዛሬ የምናገረው እንደ ፖለቲከኛ ወይም ስልጣን እንደሚፈልግ ሰው አይደለም። የምናገረው እንደ ኢንጂነር፣ እንደ ስደተኛ እና እንደ ሀቅ ፈላጊ ነው። የምኖረው በአሜሪካ ሀገር ነው። እዚህ ሀገር ውስጥ ብዙ ጊዜ መጻተኛ ኤሊየን ወይም ዜግነት የተሰጠው ናቹራላይዝድ ወይም ሰው ያልነበረ ፍጡር የሚሉ ስሞች ይሰጡኛል። አንዳንድ ሰው ለብዙዎች እነዚህ የህግ ቃላት ሲሆኑ ሊሆን ይችላል። ለእኔ ግን የነፍሴ መገኛ ከሆነው አፈር መነቀሌን የሚያስታውሱ የቁስል ስሞች ናቸው። ከየት እንደመጣሁ አንድም ቀን አልረሳውም። የኔ የሙያ መንገድ ግልጽ ነው። ችግሮችን እተነትናለሁ፣ መፍትሄዎችን አቀርባለሁ እና ምን ቢሆንስ ምን ይሆናል ዋት ኢፍ አናሊሲስ ማለት ነው በሚል ስሌት እፈታቸዋለሁ።
በኢንጂነሪንግ ሙያ አንድ ህንፃ ወይም አንድ ነገር አንድ ኬሚካል መዋቅራዊ ጉድለት ካለበት ህንፃው ወይም ደግሞ ኬሚካል ወይም ደግሞ የማንኛውም ንጥረ ይወድቃል፣ ይበላሻል። በፖለቲካ የሰዎች ሰብአዊነት ችላ ከተባለ ሀገር ትፈርሳለች። የኔ ትንታኔ ስለ ኢትዮጵያና ስለ አፍሪካ ቀንድ የደረሰበት እውነታ የሚከተለው ነው። ክፍል 1 ከበባው የጂኦፖለቲካዊ ማነቆ አለው። ማስረጃው እንደ አውሮፓውያን ዘመን አቆጣጠር የካቲት 26 ኢትዮጵያ በታሪካዊ የከበባ ስልት ውስጥ ትገኛለች። በምስራቅ ግብፅ ከ1000 በላይ ወታደሮች አቅርባ ወደ 10,000 የሚመጡ አሉ። የጦር ሄሊኮፕተሮች እና ታንኮች ሶማሊያ ውስጥ አስፍራለች። በሰሜን ኤርትራ በፈንቅል በዓል ላይ የኢትዮጵያን ሰንደቅ ዓላማ በመርገጥ ከአዲስ አበባ ጋር ሙሉ በሙሉ መቆራረጧን አሳይታለች። ትንታኔው ይህ በአጋጣሚ የሆነ አይደለም፣ የታቀደ ከበባ ነው። የግብፅ ዋነኛ ግብ የናይል ውሃን መቆጣጠር ነው። ከሶማሊያ ጋር ከኤርትራ ጋር ወታደራዊ ግንኙነት በመፍጠር ኢትዮጵያን በስትራቴጂካዊ ቤት ውስጥ ዘግተዋታል። እሺ ዋቴፍ የሚለው ማለት ነው። ኢትዮጵያ ውስጥ ችግሯን ሳትፈታ ከጎረቤቶቿ ጋር የምታደርገውን ፍጥጫ ከቀጠለች መሸከም የማይቻል የሁለት ግንባር ጦርነት ውስጥ ትገባለች። በውስጥ ጦርነት ነው፣ እንደገና ከውጭ ደግሞ በሁለት ግንባር። የአባይ በረት ወደ ዘላቂ ጦርነት፣ የአባይ በረከት ወደ ዘላቂ ጦርነት እርግማን ይቀየራል ማለት ነው። በቁጥር 2 ያስቀመጥኩት ወይም ክፍል 2 የውስጥ መከፋፈሉን ነው። ፋኖና ኤርትራ ፓራዶክስ ምለው ማስረጃው ትልቅ የታሪክ ሽግግር እያየን ነው። የኢትዮጵያ አንድነት ጠባቂ የነበረው የአማራ ፋኖ አሁን ኢትዮጵያ እንድትዳከም ከምትፈልገው ኤርትራ ጋር ወታደራዊ ትብብር መስርቷል። ትንታኔው ይህ የተስፋ መቁረጥ ጋብቻ ነው። አንድ ማዕከላዊ መንግስት ህዝቡን መጠበቅ ሲያቅተውና በህዝቡ ላይ ድሮን ሲያዘንብ ህዝብ ከማንኛውም አካል ጥበቃን ይፈልጋል። መላምቱ የፋኖ አመራሮች በአስመራ ላይ ጥገኛ መሆናቸውን ከቀጠሉ አብይ አህመድን ሊያሸንፉ ይችሉ ይሆናል። ነገር ግን የኢትዮጵያን ሉዓላዊነት ያጣሉ። የባዕዳን አሻንጉሊት በመሆን ሀገሪቱን ወደማይቆም መበታተን ይወስዷታል። በዛም አማራ ማለት በታሪክ ውርደት ሆኖ ይታያል። ክፍል 3 የኢኮኖሚው ላቫ፣ የጥበብ አልባ ጉዞ ዋጋ። ማስረጃው ምንድን ነው? የኢትዮጵያ ኢኮኖሚ በአሁኑ ወቅት በኤሚሬትስ እና በቱርክ ድጋፍ ላይ ተንጠልጥሏል። ሌላው በዕዳ ነው የሚያስቀምጠው። የኑሮ ውድነቱ ህዝቡን በከፍተኛ ሁኔታ እየጎዳው ነው። ትንታኔው ጠቅላይ ሚኒስትር አብይ አህመድ የቆሙት በቀለጠ ላቫ ወይም ደግሞ እሳተ ገሞራ ላይ ነው። ለትላልቅ ግንባታዎችና ለጦርነት የሚወጣው ወጪ ሀገሪቱን የዕዳ ወጥመድ ውስጥ ከቷታል። እና ምን ቢሆን ጥሩ ነው? ኤሚሬትስ ድጋፏን ብታቆም፣ መንግስት ሰራተኞቹንና ሰራዊቱን መክፈል ያቅተዋል ማለት ነው። የተራበ ሰራዊት ደግሞ ሀገርን ሊጠብቅ አይችልም። የጋራ እርማት ካልተደረገ ላቫው መላውን የሀገር አካል ይበላዋል። ፍርዱ ክፍል 4 የወደቁት መንግስት ትምህርት። ታሪክ ጨካኝ መምህር ነው ወገን። አፄ ኃይለ ሥላሴ የወደቁት ብቸኛው የሀገር አርክቴክት እሳቸው እንደሆኑ በማመናቸው ነው።
ደርግ የወደቀው በኃይል ብቻ ፖለቲካዊ ጥያቄ ለመመለስ በመሞከሩ ነው። ህወሓት የወደቀው ጥቂቶችን ብቻ ተጠቃሚ የሚያደርግ የቡድን ስርዓት በመዘርጋቱ ነው። እና ፍርዱ ለጠቅላይ ሚኒስትር አብይ አህመድ እነዚህን 3 ስህተቶች በአንድ ላይ እየደገሟቸው ነው። ስልጣንን አጥብቀው ይዘዋል። ለፖለቲካ ችግር ወታደራዊ መፍትሄ መርጠዋል እና የነበራቸውን የህዝብ መሰረት አጥተዋል። ግብአቱ ወይም ኢንፑቱ ካልተቀየረ ውጤቱ ወይም አውትፑቱ መፈራረስ መሆኑ አይቀሬ ነው። ክፍል 5 የቀረበ መፍትሄ የጋራ እርማት። እንደ ኢንጂነርነቴ ስልታዊ ሽግግርን አቀርባለሁ። ከላቫው ወጥተን ወደ ሰላሙ ሜዳ መሻገር አለብን። 1. ሰብአዊነት ቀዳሚ ይሁን። በሀገር ውስጥ ሁሉ ግጭቱን በብሔራዊ የሽግግር ምክር ቤት መፍታት የአፍሪካ ሰላም ልብ ያላቸውን ታላላቆች እንዲያሸማግሉ መገንዘብ። አፍሪካን ሃርትስ ፎር ፒስ የምንለው ማለት ነው። ኢትዮጵያን ሃርትስ ፎር ፒስ ብዙ ሰዎች አሉ እዛ አይነት አስተሳሰብ ያላቸው። 2. የውሃ ለሰላም ስምምነት የኢትዮጵያ ሉዓላዊነት ሳይሸጡ ለግብፅ የቴክኒክ ዋስትና ለመስጠት ግብፅ ሶማሊያ ውስጥ ያላትን ወታደራዊ ምክንያት ማምከን አስፈላጊ ነው። የውጭ ግንኙነት መቀነስ። ጦርነት ሲቆም ሀገሪቱ 10.2% እድገት ለህዝብ እንጂ ለድሮን መግዣ አይሆንም። ሁሉን አቀፍ አካሄድ ደግሞ ያስፈልጋል። በአራተኛ ደረጃ መንግስት ከብሔር ፖለቲካ ወጥቶ ለኢትዮጵያዊነት እና ለሰብአዊነት ቅድሚያ የሚሰጥ ስርዓት መዘርጋት አለበት። መጀመሪያ ሰውን ሰው መስሎ መታየት አለበት። ከዛ ሰው መሆኑን ከተረዳ ኢትዮጵያዊነቱን እንዲረዳ ይሆናል። ከዛ አልፎ ቤተሰብ ውስጥ የቤተሰብ ቫልዩ ታስተምረዋለህ፣ ጎረቤት ቫልዩ ታስተምረዋለህ። በዘርና በቋንቋ ሳትከፍለው ማለት ነው። በአጠቃላይ የመጨረሻ ጥሪዬ ለታጠቁ ኃይሎች ነው። ለአጭር ጊዜ ድል ብላችሁ ሀገርን ለባዕድ አሳልፋችሁ አትስጡ። ለጠቅላይ ሚኒስትሩም ምኞቴ ሀገሪቱን እያጠፉት ነው። ለጠቅላይ ሚኒስትሩ ደግሞ የመጨረሻ ጥሪ የማቀርበው ምኞቱ ሀገሪቱን እያጠፋ ነው። ታሪክ የሚያስታውሱት የሰሩትን ፓርክ ሳይሆን በዘመኖ የፈሰሰውን ደም ነው። ስሜ አበበ ነጋሽ ይባላል። ሀቅን የምፈልገው ሀቅ ብቻ ዘላቂ ሰላምን ሊገነባ ስለሚችል ነው። በትግራይ ላሉ እናቶች፣ በአማራ ላሉ ገበሬዎች እና በኦሮሚያ ላሉ ወጣቶች ስንል ለጥቂት ጊዜ ቆም ብለን እንበል። ለሰብአዊነት ቅድሚያ እንስጥ እላለሁ። በጣም ነው የማመሰግነው። ሁሉም በዛ ባከናውን ይሻላል። እግዚአብሔር ይስጥልኝ። ተባረኩ። በረኮዩ እስካሁን ቆይታችሁ ካዳመጣችሁኝ 2 ሰዓት እንግዲህ ለእኔ ደስ ብሎኛል። ምክንያቱም ፍራስትሬሽን ራሱ መግለጹ ይህን ያህል ያቀናበርኩትንም ሌሊት ተነስቼ ይህንን ማድረጌ ቀላል አይደለም። 2 ሰዓት ከ51 ይላል። 1 ሰዓት ከ53 ደቂቃ ሪኮርድ አድርገናል። ሰላም ሁኑልኝ። ጤና ይስጥልኝ።